የመጀመሪያ ደሞዝ 400 ብር ነበረ። የዛኔ 16 ከ15 ዓመት እየተሸጋገርኩ ይመስለኛል። 2008 ነው ብንቀንስ አሁን 25 ዓመት ነው እንደዛ አካባቢ ነው። በፊት ይሄ ኤክስፒሪየንስ ሼር አይደራረግም ሰው። የኔ ፕሪንሲፕል ግን ምንድነው ያለኝን ነገር ሽጬ ሰውንም ማፍራት እኔም ከነገው የተሻለ መሆን የምፈልገው። የአዲስ አበባ ውሃ ለቡና መስሪያ አይሆንም። ጀነራሊ እንደ ፕሮፌሽን ስናወራ በጣም አይሆንም። ስለ ፒኤች ቲዲኤሱ እና ፒኤቹ ማለት ነው። እኔ አንድ ከስተመር ብቻ አይደለም ያለ ቡና የሚያቀርብ እሱን እርግጠኛ ነኝ ብለኝ እርግጠኛ ልሆን አልችልም። አንድ ሰው የሆነ ጊዜ ያጣል፣ የሆነ ጊዜ መስራት ይችላል እና 1-3-4 ክላይንቶችን ይዤ ነው የምጓዘው። ያለነው እንግዲህ የስታርታፕ በረንዳ ላይ ነው። በረንዳ ፖድካስታችን ተመልሷል። ያለነው ስታርታፕ በረንዳ ላይ ነው። ዛሬ በቡና ነው የምንጨምረው። ወሳኝ ነገር እንኳን ደህና መጣ ቃላብ። መጀመሪያ እንቀጥላለን። እስኪ እንቅመስ አይደል ትንሽ እንኳን በደህና መጣ። እንኳን በደህና ቆያችሁ። እንግዲህ በረንዳ ፖድካስት በረንዳ ብለን ያልነው የተለያዩ በረንዳዎች አሉን። ልክ መርካቶ ላይ እህል በረንዳ፣ በርበሬ በረንዳ እንደሚባለው ፋይናንስ፣ ኢንቨስትመንት ምናምን አለ። አሁን ዛሬ ያለንበት በረንዳ ስታርታፕ ቢዝነስ ጀምረው ጥሩ እየሰሩ ያሉ፣ ኢንፋክት ጥሩ ማለት በጣም ያደጉ ሰማይ ነኩ ማለት አይደለም፣ ጀምረው ግን ፕሮሚሲንግ የሆነ ነገር ካላቸው ሰዎች ጋር የምናደርግበት ዲስከሽን ነው። የመጀመሪያው ቃላብ በመሆን በጣም ደስ ብሎኛል። እንግዲህ እስቲ እንደመነሻ ቃላብ ማን ነው፣ ከቢዝነስ ጋር ያለው ቁርኝት ምን ይመስላል የሚለውን በመጀመሪያም ስለሆንክ አመሰግናለሁ። ምርጫቸውም ስለሆንክ ያው ስሜ ቃላብ ነው። የአባቴ ስም ደግሞ ፈንታ፣ የአያቴ ስም ደግሞ ዘውዱ። ቃላብ እንግዲህ ያው በቡና ኢንዱስትሪ ውስጥ በፋይናል ፕሮዳክት ውስጥ ጆይን አድርጎ የሚሰራ አንድ ታታሪ ወጣት ከሚባሉት ውስጥ መመደብ ልጅ ነኝ። በቢዝነስ ውስጥ በፓሽን የምንሰራ፣ ፍላጎቴን ማስቀደም፣ ከፍላጎት ጋር ተያይዞ ኢንካም የማምጣት ስራ የምንሰራ አንድ ወጣት ነኝ። ናይስ። እንዴት ወደ ቡና ገባህ? መች ገባህ? ምክንያቱም በጣም ፓሽኔት ነህ። ያው እኛ የቃላብ ኮፊ ደንበኞች ነን። በቀን 2ም 3ም በጣም ደስ የሚል ሰርቪስ አለው፣ ጥሩ ፕሮዳክት አለው። እንዴት ነው ወደ ቡና የመጣኸው? እንዴት ወደ ቡና ልትገባ ቻልክ? እሱ ላይ እስቲ ትንሽ ሀሳብ ስጥ። ወደ ቡና የገባሁት አጋጣሚ ነው የገባሁት። ያው ስራ የጀመርኩት ህፃን ሆኜ ነው። ቤተሰቦቼ በህይወት ስላልነበሩ ራሴን ሰርቫይቭ ለማድረግ በልጅነቴ ነው ስራ የጀመርኩት። ስለዚህ ያው በፊት አንድ አሚጎ ካፌ መካኒሳ ካወቃችሁ እዛ ነበር ለመጀመሪያ ጊዜ ስራ የጀመርኩት። እቃ በማቀበል
አንዳንድ ነገሮችን በመስራት እቃ በማቀበል ነው የጀመርከው? because this is important for our audience። ሁለት ነገር ኢምፖርታንት ነው። አቋረጥኩት። አንደኛው በአጋጣሚ ነው ወደ ቢዝነስ የገባሁት የሚለው ነገር is very important። አንዳንዴ ቢዝነስ ስለመጀመር ሲወራ እንዲያ ምናምን ብለን የምናበዛው ነገር አለ፣ ግን በአጋጣሚ ወደ ቢዝነስ ይገባል። ሁለተኛ እቃ በማቀበል ምናምን ብሏል። ኢምፖርታንት ፖይንቱን ላስመር ብዬ ነው። ኦኬ። እና እዛ እቃ በማቀበል በምሰራ ሰዓት የመጀመሪያ ደሞዝ 400 ብር ነበረ። የዛኔ 15 ዓመት እየተሸጋገርኩ ይመስለኛል። 2008 ነው ብንቀንስ አሁን 25 ዓመት ነው፣ እንደዛ አካባቢ ነው። እዛ በምሰራ ሰዓት እንግዲህ ሰው ተዋውቅ፣ ከስተመር ተዋውቅ፣ ልክ እንደናንተ። ያ ከስተመር አካውንት ስላልነበር የባንክ ውስጥ መታወቂያ ስላልነበረ እሱ ጋር ነበር ማስቀምጠው። አብዲ ይባላል አቶ አብዲ። እንግዲህ ያው እሱ ጋር እየመዘገበ ብሬን ያስቀምጥልኝ ነበር። ከዛ በኋላ እንግዲህ ወደዚህ ቡና ኢንዱስትሪ እንድገባ ትልቁ ሚና የተጫወተው እሱ ነው። ይሄ ካምፓኒ ቡና የተማሩበት ካምፓኒ ባለቤቷ እሱና እሷ ጓደኛ ነበሩ። በዛ ሰዓት እንግዲህ እነሱ ስራ በሚፈልጉ ሰዓት አንድ ህጻን ልጅ ያለ ጎበዝ የሚሰራ ምናምን ብሎ ሳጀስት ያደርጋታል። ከዛ በኋላ ሂጄ አመለከትኩ። እንዳየችኝ በቃ ወደደችኝ። ሰው ባለቤቷ ኢንተርቪው አደረገችኝ። ያለውን ፕሮቶኮሉን ምኑን አስረዳችኝ። የስራ ፕሪንሲፕሉ ምናምን ዲስ ለነበር ምንም አላውቅም። የስራ ፕሪንሲፕል ለምን ኢንተርናሽናል ካምፓኒ ነው፣ ያ ካምፓኒ ወደ ውጭ ነው ቡናዎችን የሚልክ ምናምን እና የተባልኩትን እንግዲህ ለማድረግ ሞከርኩኝ። አጎታለኝ እሱ ተያዥን አስገባኝ እዛ ካምፓኒ። እንደገባው የቡና ትምህርት መማር አለብኝ እነሱ ድርጅት። ያንን ለመማር ተያዥ ያስፈልጋል፣ ወይ ፋይናንሻል ወይ የቤት ካርታ። ፋይናንሻል እነሱ ስለሆነ ከፍለው የሚያስተምሩኝ። የቤት ካርታ ሲያዝኩኝ ያጎቴን። ከዛ 1 ዓመት ከ6 ወር እዛ ካምፓኒ ፈረምኩ። ከፈረምኩ በኋላ ክላሱ ከሳውዝ ኮሪያ ስፔሻሊቲ ኮፊ አሶሲዬሽን የሚባል ዓለም ላይ እየዞረ የሚያስተምር ቻርጅ እያደረገ ማለት ነው። እነሱ መጡ። ክላሱን ጀመርን፣ የቡናን ክላስ። ስለዚህ የዛሬ 5 ዓመት ማለት ነው፣ 19-20 ዓመት አካባቢ ማለት ነው ጀመርን። እንግዲህ እነሱ ጋር ያው 1 ዓመት ከ6 ወር ለእነሱ ካምፓኒ ፈረምኩ። ኮርሱን ወሰድኩት። ዛሬ እንደዚህ እንጂ የምታረጉትን ኮርስ እሱንን ኮርስ ተማረን። ለ2 ሳምንት ተማርኩኝ ሙሉ ታይም። ከተማርኩ በኋላ እንግዲህ ያው ኢንተረስት አልነበርኩም መጀመሪያ። በጣም ዲል ገብተው ስለሆነ የሚያስተምሩት በጣም ኃይለኛ ገባ። ለእኔ ምንም ቡና ጠጥቼ አላውቅም። እነሱ የረዥም የ10 ምናምን ዓመት ስኬል ይዘው ነው የመጡት። ስለዚህ ስለ ዋተር አክቲቪቲ ሲያስተምሩ፣ ስለ ፒኤች ምናምን ሲያስተምሩ፣ ስለ ወተት፣ ስለ ኮፊ፣ ስለ ግራም ምናምን ሲያስተምሩ በቃ በጣም ከበደኝ ትምህርቱ። አዲስ ሆነ እና ልጅነትም ስለነበረ ምንድነው እንድጠረክር ያደረገኝ ከጀርባ ሌላ ባክግራውንድ አልነበረ። ራሴን ነበር ሰርቫይቭ ማድረገውና ስለዚህ መማር አለብኝ የሚለውን ደጋግሜ ከቀን ተቀን እያጠነከርኩት መጣሁ። ከዛ በኋላ እንግዲህ መምህሩ ሊንክ ይልክልኛል። ግሎባላይዜሽን ስታንዳርድ እንደማስተምረህ ማወቅ አለብህ፣ አትቀልድ፣ ልጅነት ሊያሸንፍ አይገባም ምናምን ብሎ አድቫይስ አደረገኝ። ከዛ ያንን ነገር ሳይ ኢትዮጵያ ውስጥም የለም ያ ነገር። ስለዚህ የመጀመሪያ መሆን አለብኝ ምናምን ብዬ ይሄ ላቴ አርት እኛ የምንሰራው አለ በወተት እሱን ምናምን እንደ ቀላል ነገር ሲሰራ በጣም የገረመኝ። ዩቲዩብ ገብቼ ሳይ ቤት ሞክራለሁ አይመጣም እና ለያዘ ሲሰራው ቀላል ነው። ግን እኛ ስናየው በጣም ከባድ ነው። እሱ እጅ ላይ ቀላል፣ እናንተ ላይ ከባድ ነው። ጠዋት 1 ሰዓት እገባለሁ፣ ማታ ነው የምወጣው። ያለ ማምጣት እልህ ይዞኝ ማለት ነው። እና በዚህ ደረጃ በዚህ ደረጃ እግዚአብሔርን በጣም እልህ እና 6ኛ ቀን ነው 7ኛ ቀን ላይ ትንሽዬ ነጭ ወጣልኝ። ይሄ እንደዚህ ስንሰራ ነጭ ነገር ወጣች። ከዛ ለባለቤቷ ደወልኩ። ለሰራሁ ብዬ አልሰራሁም እኮ በቃ እሷ አፕሪሼት የምታደርግ ሰው ናት። መጣየችልኝ። በጣም አሪፍ ነው፣ በጣም አሪፍ ነው፣ መቀጠል አለብህ ገና ነው ምናምን ብላ ፈረተኛለች። ከዛ እየጎበስኩ መጣሁ በቃ። ስለዚህ ደሞዝ ደግሞ በዛ ሰዓት እንግዲህ 3500 ብር ተደረገልኝ። ለኔ በጣም ብዙ ብር ነው። ስለዚህ ያ 3500 ብር ብዙ ነው ለኔ። 1100 የቤት ኪራይ ከፍል ነበር፣
የትምህርት ቤት 550 ብር ከፍል ነበር። ከዛ ቲፕም አለ። እንዲሁም ያንተ ጓደኛ ሙስጠፋ በመጣ ቁጥር በጣም አፕሪሼት ያደርገኛል። 100 ብር 50 ብር ነው የሚሄደው። ያንን የብዙ ቀን ታክሲ ነው የምጠቀመው እና እንደዛ እየሆነ እንግዲህ ለመድኩኝ። አስተምሮን እነሱም ሄዱ። ፈተናም ፈተሩን አለፍኩኝ። በጣም አፕሮች ተደረግኩኝ። እኔ ብቻ ቀረሁ እንግዲህ እዛ ከተማር ያው አብሮ የተማሩ የሷ ልጆችም ነበሩ። ስንት ሰው ነበር? 5-6 ሰው ነበረ። ያው ኢንዱስትሪው ላይ እስካሁን ያለሁት እኔ ነኝ። ሌሎችም ወደ እንትን ገብተዋል፣ ራይድ እየሰሩ ነው። ወደ ሌላ መስመር ገቡ። ሴቶችም ነበሩ የወልደው ምናምን ትዳራቸውን ያሳሉ ብቻ እኔ ቀረሁ በቃ። እና የጀመርኩት እንግዲህ ተርኒንግ ፖይንት እሱ ደስ የሚል ነገር ነው ያነሳው። ማለት ያነሳቸው ፖይንቶች በጣም የሚገራርሙ ናቸው። አንዳንድ ይሄ ቅድም ስትለው ሰርቫይቫል ሙድ ውስጥ ሆኜ የሄድኩባቸው መንገዶች ያልከው ነገር አለና እንዲያው ከረንት ላይ አሁን እየሰራችሁ ያላችሁ ዋና እንዲያው ደንበኞቻችሁ ጋር የሚሰጧቸው ምርቶች ምን አሉ የሚለው፣ ከዛ ደግሞ በኋላ ላይ ምን ልመለስበት እችላለሁ፣ ምን አይነት ቻሌንጅ ገጠመህ የሚለው እዚሁ እንትን ላይ አንዱን ልታስቀጥለው ትችላለህ። አሁን እኛ በምንሰጠው ስቲል በቃላብ ኮፊ ውስጥ የምንሰጣቸው ሰርቪሶች በጥቂቱ ያው ፋይናል ፕሮዳክት ለከስተመር ማቅረብ ነው። ቡናን መስራት ማለት ነው። ቡናን በተለያየ ቫልዩ ጨምሮ ኢመርጀንሲ ድሪንክ እንሰጣለን። ኮፊ አንዱ እሱ ነው። ስለዚህ ኢመርጀንሲ ድሪንክ ነው እየጠጣን አንዱ እሱ ነው። ሁለተኛው ሰዎች ታይም ባይኖራቸው ኦፊስ ውስጥም ቢሆኑ ሆሜዳድም ቢሆን ቤታቸው ቃላብ ኮፊን እንዲሰሩ ፓክድ አድርገን ቡና እንዲሁም ዛሬ ቢሮ ውስጥ የኔ ቡና ሲፈላ 4ኛ 5ኛ ቢሮ መሰለኝ ድራዲስ ጋር ሰጥተናል። ቢሮ ውስጥ ያው አስቀምጠው እንዲያፈሉ እንዲጠጡ አንድ 4 ቦታ ሰጥተናል። እንደዚህ እንሰጣለን። ከዛ ጎን ለጎን ደግሞ ያው እየገዙ ቤታቸው እንዲያፈሉ ፓክ አድርገን እንሸጣለን። ሌላው ሶስተኛው ስራችን ደግሞ የማቴሪያል መሸጥ ነው። የኮፊ አክሰሰሪ የሚሰራበትን ልክ እንደነዚህ ማቴሪያሎችን እያስመጣን መሸጥ በትንሽ መጨረሻ ደግሞ እንትን መስራት ሪሰርች ለሰዎች አንድ ሰው ኮፊ ሲከፍት አሁን የጃፓኖች አንድ ሪሰርች ሰርቻለሁ። ሀገር ውስጥ አስገብተው ሮስተሪ ለመሸጥ ይፈልጋሉና እንደነዚህ አይነት ሪሰርቾችን ዳታ መስራት በፐርሰናሊ ትሬኒንግ መስጠት አንዳንድ ካምፓኒዎችን ኦርጋናይዝ አድርጌያለሁ። ከዚህ በፊትም የጀመርኩትም ፋይናንሻል የተገኘውን በዛ ስለሆነ ቃላብ ኮፊ እንዲመሰረትና ኮባ ኤሊያና ወደ መርካቶ አካባቢ ደግሞ ሄማ የሚባል ትልልቅ ብለን የምንጠራቸው እነሱን ኦፖርቹኒቲ ተገኝተው እንግዲህ ለማደራጀትና መስመር ለማስያዝ እድሉን አግኝቼ እነሱን ስራዎችን እሰራለሁ። አሁንም ያው ጎን ለጎን እየሰራሁ እገኛለሁ ማለት ነው። በተጨማሪ ግን ሁሌ ስንመጣ እኛ ጠዋት አይ ቲንክ ሁሌ ሳይሆን ሞስት ኦፍ ብዙ ጊዜ የሆኑ ልጆች አጠገብ ቆመው 2-3 ምናምን የሆነ የምታደርገው ነገር አለ። ምንድን ነው እሱ? የተለያዩ ልጆች ናቸው፣ አዳዲስ ፊት ነው ሁሌ ታያለ። አሁን እነሱ ልክ አሁን እኔ ካፌ ከፍቻለሁ እየሰራ ያለሁት ብዙ ጊዜ የሚመጡ መክፈት የሚፈልጉ ናቸው። ያው እንግዲህ በፊት ይሄ ኤክስፔሪንስ ሼር አይደራረግም ሰው። የኔ ፕሪንሲፕል ግን ምንድነው ያለኝን ነገር ሽጬ ሰውንም ማፍራት እኔም ከነገው የተሻለ መሆን ነው የምፈልገው። እና እነሱ ያው ትሬኒንግ ነው የሚወስዱት እኔ ጋር መጡ። አንድ ካፌ እንዴት እንደሚከፈት የኔን ኤክስፔሪንስ ሼር አደርጋቸዋለሁ ቻርጅ እያደረኩ ማለት ነው። እና ያው ለሁለት ሳምንት እየተማሩ እየመጡ ይማራሉ። ስለዚህ ትሬኒንግ ሰጣቸዋለሁ ማለት ነው። ስለዚህ የሆነ ሰው ቡና ቢዝነስ ውስጥ መግባት ኮፊ ሃውስ መክፈት ቢፈልግ አንተ ሪች አውት ማድረግ ይችላል። በኋላ ላይ ኮንታክትንም ስለምናስቀምጥ አይ ቲንክ በጣም እንደው የመጀመሪያ ወደ ቅድምም ቻሌንጆች ይኖራሉ ብዬ አስባለሁ። አንተ ደግሞ የመጣህበት በጣም የሚገርም ጆርኒ ነው ከእድሜህም አንጻር እና እንደው ሜይንሊ እዚህ ኮፊ ሃውስ ውስጥ
ቢዝነሱ ሲገባ እንዲሁ ይገጥማሉ ብለህ የምታስባቸው ቻሌንጆች ወይም አንተ የገጠሙህንም ሼር ብታደርገን ለርኒንግ ይኖረዋል ብዬ ስለማስብ። ያው በእኔ ስጀምር የመጀመሪያው ፋይናንሻል ነው። ያው ከስክራች ስለመጣው ማለት ነው። እሱን የመጀመሪያው። ሁለተኛው ደግሞ የኔ አሁን የምንሰራው ቢዝነስ ከኤሌክትሪክ ሲስተም እና ከውሃ ጋር የተገናኘ ነው። እነዚህም ቻሌንጅ ነበሩ። ሶስተኛው ደግሞ ያው ከኮሌጅ ሁለተኛ ዓመት ተማሪ እያለሁ ነው ቃላብን ሌላ ቦታ ነበረኝ፣ ያው ወደ ጀማ ሚካኤል ጋር ማለት ነው። ትንሽ የ14 ካሬ እዛች ነው የጀመርኩት እና ከአድማስ ቅርብ ስለነበረ እየሄድኩ እየመጣሁ ነበር የምሰራው እና ታይም ጊዜም ትንሽ እንደኔ እንደመጣሁበት እሱ ነበር። ሌላው ይሄ የፕሮዳክት ኮንሲስተንሲ ያለ መኖር እሱ ትንሽ ቻሌንጅ ነበር። አሁን ላይ የኤችአር ዳይናሚክ ትንሽ ያው ብዙ ሰው ቀላል ብሎ ይመጣል እኔ ጋር እና ሁሉም እንደኔ ነው የሚጠብቀው ከስተመር። ያንን ደግሞ እኔን እንዲሆኑ ማረገው እንትን አለ ስራ ግዳለና እሱ ትንሽ የኤችአር ዳይናሚክ ትንሽ ቻሌንጅ ገጥሞኛል። እነዚህ 4-5 ነገሮች። ናይስ ኦኬ። ኢትስ ኢንትረስቲንግ ማለት በመሃል አይ ቲንክ ሰመራይዝ እያደረግን መሄድ አለብን። ምክንያቱም የኛ አላማ ምንድነው በዚህ ሂደት ውስጥ ሰዎች እንዲማሩ ነው። ቅድምም ሳነሳው እንደነበረው ቃላብ ካነሳቸው ነገሮች አሁን ብዙ ሊወሰዱ የሚችሉ ጉዳዮች አሉ። አንደኛው አጀማመሩ በራሱ የግድ የሰው ልጅ ቢዝነስን ለመጀመር ኮሌጅ መሄድ ኦር ሌሎች አሁን ሰዎችን ስታወራቸው የሚያነሱት ምክንያት አለ። እዚህ ሀገር ላይ ትንሽ የሚያሰለችህ ቻሌንጅ አለ፣ በጣም ብዙ ችግር አለ። ሁሉም ሰው ቢዝነስ ውስጥ ገብቶ የሚሰራውም ሰው ቻሌንጅ ውስጥ ሆኖ ነው የሚሰራው። ለአንዱ አልጋ ለአንዱ ቀጋ ነው ኦር ሰምቲንግ ሆኖለት አይደለም። ኢንፋክት የተወሰኑ ሰዎች አድቫንቴጅ ሊያገኙ የሚችሉ ይኖራሉ። ግን ደግሞ ሰዎች ደግሞ በራሳቸው ተነስተው በጥረት የሆነ ቦታ እንደሚደርሱ የሚያሳይ ነገር አለ። ላይክ በአጋጣሚ ገባ ደን በገባበት ቦታ ላይ እንግዲህ 5 ወር ከዛ በላይ ሆኖ ጀምረው እኔ ነኝ ያለሁት ሲል ኮንሲስተንትሊ አንድ ነገር ላይ መቀጠል with all the challenges ከነ ችግሩ መቀጠል ሌላኛው የሚወሰነው። ሌላው የኔትወርኪንግ ኢምፖርታንስ ከሰው ጋር ያለን ተግባቦት ከሰው ጋር ያለን ቅርበት የሚሰጠንን ቤኔፊት የሚያሳይ ነው። ልክ አልፎ ተርፎ የባንክ አካውንት መክፈት አይችል ስለነበረ ሴቭ የሚያደርግበት ሰው በዛው ጋር ደግሞ የተከፈተ መንገድ አለ። ሶ ከሰዎች ጋር የሚኖረን ሪሌሽንሺፕ ይሄ ኔትወርክ ስናደርግ የሚኖረን ሪሌሽንሺፕ የሚያመጣልን እንትኖች አሉ። የራሱ የሆነ ትሩፋቶች ይኖሩታል። ለዛ ሰውም ዝም ብሎ አይደለም ያ ሰውዬ ባይዘው ዝም ብሎ አይደለም ቃላብን ፒክ የሚያደርገው። አሁን የሚሳሳቱ ወንድምና እህቶች አሉ። ኔትወርኪንግ ሲባል አንተ ስለፈለከው ብቻ አይደለም። ያኛው ሰው ካንተ ጋር አብሮ ዲል የሚያደርግ አብሮ አንተን ለመርዳት ሰፖርት ለማድረግ ወይም ደግሞ አብሮ ለመጠቀም የሚያስበው ሰው ስላንተ የሆነ ነገር ያጠናል። በእኛ ካልቸር ደግሞ ኦፕን ሆነን ግልጽ ሆነን ያለመናገር ነገር አለ። አሚን አንተን አይቼህ ለምሳሌ ሳይ የሆነ ቶሎ የምትሰላች ምናምን ላስከፋህ አልፈልግም። መቀጠል ነው ካንተ ጋር አልቀጥልም ብዬ ነው የምወስነው። ሶ ኔትወርክ የለኝም ኔትወርክ መስራት አልቻልኩ ምናምን የሚል ሰው አለ። ብዙ ምክንያቶች ይኖሩታል። አንዱ ግን ሰው መፈተሽ ያለበት አንተ ለመለወጥ ለማደግ ያለህን ጉጉት ሲያይ ነው ያኛው ሰው ወደ አንተ የሚቀርበው። እና ቃላብ ይንገረው ግን ያ ሰውዬ ዝም ብሎ አይደለም እንደው ምናምን ብሎ ፒክ ያደረገው እና ከገንዘብ ጋር የተያያዘ አሁን ቃላብ ኮፊ ነገ በጣም ትልቅ እንደሚሆን አምናለሁ። አሁን ላይ ትንሽ ነው ኢንተርምስ ኦፍ ሳይዝ፣ ግን በርካታ ነገር ነው ሲሰራበት። እኛም ኦብዘርቭ ነው የምናደርገው። ሮስትድ የሆነ ኮፊ ይሸጥበታል፣ ሮ የሆነ ኮፊ ይሸጣል፣ ሌሎችም ስናኮች ይሸጡበታል፣ ስልጠና ይሰጥበታል። እዛች ስፔስ ላይ የሚሰራው ተአምር ይገርማል። ምናልባት አንድ ሰው አንድ ፍሎር ይዞ ላይሰራ የሚችላቸውን ነገሮች ነው የሚሰራው። እና ሪሶርስ የለኝም ገንዘብ የለኝም። ገንዘብ ኢምፖርታንት ነው አይካድም፣ ግን ደግሞ የምትዘጋው ነገር አይደለም። ጥሩ ፋሚሊ ባክግራውንዱን ሲያነሳ ቃላብ አይተህ ከሆነ ሌላኛው በልጅነቴ ነው
እንትን የሆንኩት ነው አይደል ቤተሰቦቹን ኢቭን ባክ የሚያደርገው አባት እናት በሌለበት ኢንቫይሮንመንትም የሆነ ደረጃ መድረስ እንደሚቻል ማለት መውሰድ ይኖርብናል። ሁሌ ስለ ሎከስ ኦፍ ኮንትሮል አለ አይደል? ሎከስ ኦፍ ኮንትሮል ሲወራ ሁለት አይነት ሎከስ ኦፍ ኮንትሮል ማለት የነገሮችን የመቆጣጠር እይታ ነው። ኤክስተርናል እና ኢንተርናል ይባላል። ኤክስተርናል ሎከስ ኦፍ ኮንትሮል ነገሮች ሲከሰቱ ውጫዊ ኃይል ነው እኔ ላይ ፓወር ያለው ብሎ የማመን ይሄ 40 ቀን እድሌ ነው 80 ቀን እድሌ 60 ቀን እድሌ የሚባል ነገር አለ። ለስኬትህም ባይበልጥ ደግሞ ለውድቀትህ የሆነ ሰበብ ትፈልጋለህ። ይሄ አሁን ያለው ኢንቫይሮንመንት ነው። መብራት በዚህ ስለሚጠፋ ምናምን እኩል መብራት እየጠፋባቸው አንዱ ስኬታማ ይሆናል ኤክስትራ ኤፈርት በማድረግ ቁጭ ብሎ እኔ በቃ ፈጣሪ ለኔ ያላለውም አይነት እንትን አለ። እርግጥ ነው ፈጣሪ ሲያሳካው ነው ሁሉ ነገር የሚሆነው፣ ግን እንደ ሰው ማድረግ ያለብን የምናደርገው ነገር አለ። ኢንተርናል ሎከስ የሚባለው አለ። እኔ ቃላብን በዛ ነው ማለት ነው። ኢንፋክት ቀጥሎ ማነሳቸው ጥያቄዎችም ከዛ ጋር ይያያዛሉ። ፈጣሪን ይዞ ግን ሁሉንም ነገሮች እኔ ማድረግ የምችለው ማክሲመም አደርጋለሁ ብሎ የሄደባቸው ሁኔታዎች ነው ያሉት። ስለዚህ እንደ ሌሰን እነኚህ ኮር ሌሰኖች ኦዲየንሶቻችን መውሰድ አለባቸው ብዬ ነው የማስበው። የኔ ጥያቄ የሚሆነው አንድ ፒክቸሩን ኮፊ ሾፕህ ላይ ስንገባ ቡና ኩንታን ተሸክመህ ያለ አንድ ፒክቸር አለ እና ይመስጠኛል አየዋለሁ ታያለህ ስመጣ ሁሌ እና አንድ ሞመንቱና ለምን በዛ ሁኔታ ምን ነበረ ሞመንቱ፣ ለምን ግድግዳህ ላይ ያንን መለጠፍ ፈለክ፣ በር ላይ ነው ያለው እና ላንተ ጠንክሮ ረጅም ሰዓት መስራት ምናምን እንዴት ነው የምታየው? ያለህ ኤክስፒሪየንስ ምን ይመስላል? ያው አሁን ቡና ስሰራ እኔ የምሰራውን ስራ ስሰራ ብዙ ቻሌንጅ አለ፣ ግን ስለምወደው ነው መሰለኝ አላስብም ወደኋላ የምሰራውን ነገር እና አንደኛ ያ ፒክቸር ለእኔ እንትን ነው። እኔ አሁን ከራሴ ህይወት ነው እየተማርኩ ያለሁት እንጂ እንዳልኩ አድቫይስ የሚያደርግ የለም። አድቫይስ የሚያደርገኝ ላይክ እንደናንተ መጥቶ በርታ ምናምን ሚሊየን ከስተመር ነው ያለው። ህይወትን እየተማርኩ ያለሁት ከራሴ ነው እና ያ ፎቶ ቡና እየተሸከም ነበረ ዌርሃውስ ወደ ቻይና እየጫነ ራው ቢንስ ማለት ነው። ነጭ ነበር የለበስኩት ሸሚዝ አይተው ከሆነና ሰራተኞች አሉ በቀን የሚሰሩ እዛ በጣም ሲያንገላታቸው አያለው በቃ ስራው ምናምን በጣም እና አዘንኩ ምናምን። ከዛ ሸክሙ ብያቸው እንደ ቪዲዮ ቢቀረጽሉ ነበር እምቢ አሉ። ትቆሻለህ ምናምን ነገር አሉ። እኔ እኮ እዛ ነበር ከ2-3 ዓመት በፊት እዛ ሞቭመንት ላይ ነበርኩትና ተርኒንግ ፖይንት እነሱ እንትን ለማለት ነው በቃ እነሱ በቃ ምንም እንደማያንሱ ኦኬ ሶ ለነሱ እንትን ነውና በዛ ሰዓት ቪዲዮ አለ ባሳይ ተሸክሜ ሲወጣ በጣም ነው ደስ ያላቸው፣ በጣም ነው የሳቁት እና እንዲያውም ቅጠሩኝ ምናምን እያልኩ ነበር። ቪዲዮ ራሱ አለ። የመጀመሪያው ሞመንቱ እሱ ነው። ፎቶው ተለጥፎ እዛ ጋር የተቀመጠበት ለእኔ ራሱ ኢነርጂ ይሆናል። ያን ፎቶ ሳይ ምንም እያልሰራሁ እንደሆነ መስራት እንዳለብኝ ነገ የተሻለ ሰው መሆን ስለምፈልግ እያንዳንዱ ነገር ከቡና ጋር በተያያዘ ስቶሪ ስላለው እሱን አያይዤ ያስቀመጥኩት ነው። ስለዚህ ያው ስራ በፍቅር ነው መስራት ይችላል ስራ ከዛ ከተያዘ እዛው ግድግዳ ላይ ግን ኮፊ ኢዝ ኬሚስትሪ ይላል እና እንዴት ነው እኛ ኬሚስትሪ ተብለን የተማርነው? ኮፊ ከመቼ ጀምሮ ነው ኬሚስትሪ የሆነው? እስኪ ያው እንትኑን የወሰድኩት ያኔ ኮርስ ወስድ ነው። አሁን ኬሚስትሪ የሆኑ ቦንዶችን ፈጥሮ የሆነ ነገር ዲስከቨር ማድረግ ነው። በምንማር ሰዓት ስንማር እንግዲህ የተለያዩ ነገሮችን ቡናን 24 ሰዓት ፈርመንት ማድረጉ ከወሰድናቸው ኮርሶች ጋር ይዤ ይሄ ነገር ኬሚስትሪ ነው የሚል ነገር ሀሳቡ የመጣልኝ የዛኔ ነው ገና የጀመረው አካባቢ። ከዛ በኋላ እንግዲህ ይሄ መፈክሩን ያመጣሁት የራሴን ድርጅት ክሬት ሳደርግ ነው። ቃላብ ኮፊ መሰረት ነው የተባለበት አንዱ ሪዝን ያው እኛ ሀገር ቡና ተደብቋል። አክቹአሊ ራው ቢንስ ነው ወደ ውጭ የሚላከው ወይም ይሄ የበሰለ ወጣት ማለት ነው የደረሰ ወጣት መስራት የሚችል ወጣት አይነት ነገር ነው ቡና ወደ ውጭ የሚሄደው። ራው ቢንስ እነሱ የኛን ቡና ወስደው ብዙ ነገር ነው የሚሰሩበት። አንደኛው ምሳሌ እሱ ነው። ቡና ከምንም ጋር ከቤዝ ጋር እንኳን እየሰራ ነው። ወተትና ቡና አሲድና ቤዝ የተቀራረቡ ናቸው።
አንደኛው ቡናን ከብዙ ነገር ጋር መስራት እንደምንችል ቫልዩ ጨምረን መስራት እንደምንችል የተያዘ ነው። ሁለተኛው ከቡና ጋር አብሮ ቡናን በውሃ እንሰራዋለን። ቡናን በተለያዩ በፍሩት መንገድ እንሰራዋለን። ስለዚህ እነዛ ነገሮች ከቡናን ቴስት እንዳያጠፉ በላብራቶሪ ቼክ ይደረጋሉ። ለምሳሌ ውሃን ብናይ የአዲስ አበባ ውሃ ለቡና መስሪያ አይሆንም። ጀነራሊ እንደ ፕሮፌሽን ስናወራ አይሆንም። ስለ ፒኤች ቲዲኤሱ እና ፒኤቹ ማለት ነው። እነሱ ውጭ ሀገር አሁን ስለ የቡና መስሪያ በጣም ትልልቅ ካምፓኒዎች አሉ ውሃ የሚያቀርቡ ማለት ነው። ውሃውን ብቻ አዲስ የቢዝነስ አይዲያ ለኮፊ ብቻ ነው። ቡና ተጣርቶ ሁሌ ይሄ የኮፊ ኢቨንት ሲዘጋጅ ስፖንሰር ናቸው። ሲሪየስ የሆነ ዲፈረንስ አለ። በጣም ዲፈረንስ አለ። በጣም ጥሩ ቢዝነስ ነው። ስለዚህ የገጠር ቡና የገጠር ውሃ ነው የሚሆን። ምን አይነት ውሃ ነው? ሳይንሱ የሚለው 7 ፒኤች ነው የሰው ልጅ የሚጠጣው። ስለዚህ የማግኔዥየሙ፣ የካልሲየሙ፣ የሶዲየሙ እነዚህ ተጣርተው ልክ የሰው ልጅ ወደ ውስጥ የሚያስገባውን እና እሱ ነው ሳይንሱ የሚያስቀምጠው። ከዛ ጋር ተያይዞ መስራት ብቻም ሳይሆን አሁን እኔ ጋር ስመጡ ማሽን አለ እዛ ጋር። ያ ማሽን 365 ቀን ከውሃ ጋር ነው የሚቀመጠው አብሮ አንድ ላይ በኤሌክትሪሲቲ እና በውሃ ነው የሚሰራው። ያ ማሽን ይሄ ሳልቲክ አለበት። ይሄ ጨዋማ ከሆነው ውሃው ራሱ ማሽኑ ረጅም ጊዜ መስራት ኦፖርቹኒቲ የለውም፣ ይዘጋል እና በየ6 ወር ምናምን እየተፈታ ሜንቴን አፕዴት ይደረጋል። ያ ምንድነው የውሃው ከመጠጥም አልፎ ለማሽኖች ራሱ ከዚያ ጋር ተያይዞ እንግዲህ ስለሆነ ውሃውም ነው እንደዛ ለኮፊ ብዙም አይሆነው። ይሄ ኖርማሊ አሁን የመስመር ውሃ ምናምን ብለን ምንለው አለ አይደል? እሱ ይሄ ራሱ የታሸገው ውሃ ራሱ በላብራቶሪ ቼክ ሲደረግ አንድ ጊዜ ጃፓኖች ጋር እየተባለ ይዞ መጣው። አርኬን እና ደጋን መሰለኝ የተሻለ አድርገው ያሰቡት። እንግዲህ እኛ የምንጠጣውን እኮ ነው። ከዛ ጋር ይዞ ያንን ስማር ይሄንን ወስጄ ነው እንግዲህ ኮፊ ኬሚስትሪ የሚለውን ነገር ኮፊውን ባይዜ እኔ ሌላ ቦታ ከምጠጣቸው ኮፊዎች ባለፈው ነግረኛል መስለ ሲግኔቸር ምናምን ብለህ የነገርከኝ የኮፊ ታይፕ አለ። እውቀቱ ብዙ ስለሌለ ትንሽ ለየት ይላል ጣዕሙ። እኔ በደንብ ተረክ ያደርገኛል። እንደውም በጣም ወፈር ያለው ቡና አልችልም። ባይዜ አጥኛ ነው ራሱ አይደል ሁሌ ብለው እኔ ማታ ልተኛበት አሁን ከውሃ ከፍ ያለ ቡና ነው የምጠጣው። እኔ በጣም ፓወርፉል ነው። ኢምፓክት ነው የሚለኝ። እኔ ባይዜ ከምሬ ነው የምልህ። I'm not joking this አረጀው እንዴ ምናምን ብያለሁ። ለምን መሰለህ በፊት I consume a lot ብዙ ያው ስም ላለመጥራት እንጂ ኮንሱም ማድረጋቸው እንትኖች ነበሩ። ኮፊ ሾፖች እየሄድኩ ማኪያቶ ምንም። አሁን ቃላብ ጋር መጠጣት ስንጀምር ማታ ድረስ አይወጣም ከሲስተም ውስጥ ማለት ነውና አረጀው ኮፊ መቋቋም አቅሜ እላለሁ እኮ አታብዛ ተውቃል። እኔ መተኛ ትፈልጋለሁ እላለሁና ምንድነው ኮፊ ማለት የተለየ በየሰፈሩ ከምንጠጣው የተለየ ነው ማለት ይቻላል። እኛ ሀገር ላይ እንግዲህ እንዳለመታደል ሆኖ ምንድነው ከረንሲ ተብሎ ደረጃ 1 ወይም ኤክስፖርት የሚደረጉ ቡናዎች ሎካል መሸጥ አይቻልም። አንደኛው ሰው ጥሩ ቡና እንዳይጠጣ ወይም ማህበረሰቡ ቡና እንዳያውቅ የተደረገው እሱ ነው አንዱ። ከረንሲ ስላለ ዶላር ስላለ ኤክስፖርት ወይም ንጹህ ቡናዎች ማህበረሰባችን መጠቀም አይችልም አንዱ። ከዛ ደግሞ እንግዲህ አንደርግሬድ ተብሎ ሎካል የሚሸጠው አሉ። እነሱን ደግሞ እንግዲህ እኛም እንወስደው እነሱን ነው። እነሱን ከተለያየ ቦታ እንወስድና በሬሽዮ ሚክስ እንሰራቸዋለን። ወይም ይሄ ፈጠራ ማለት ነው። ቡና ይቀላቀላል 30 40 ሊሆን ይችላል። 100 ኪሎ ከሆነ 20 እንደ ቡናዎች 4 አይነት ቡናዎችን ኢትዮጵያ ፕሮዲዩስ ታደርጋለች በሃርቨስቲንግ ደረጃ። የታጠበ፣ ደረቅ፣ ሃኒ ፕሮሰስ እና አናሮቢክ ብለን የምንጠራቸው ቡናዎች አሉ። ከነዛ ውስጥ እንግዲህ የማገኘውን ብሌንድ ሰራዋለሁ በሬሽዮ ካፕ ተደርጎ እነሱን ጥሩ ይሄ ኢንቫይሮንመንቱን ማጥናት ሰው ምን ይፈልጋል። አሁን ሰው የሚመር ነገር አይፈልግም በተፈጥሮ ራሱ በጣም ስዊት ነገር ስኳር ብቻውን ሰው እንትን አይልም። ስለዚህ ያው እኔ ያረኩት ምንድነው የሰውን እንትን ፍላጎት መጀመሪያ ጥናት ላይ አረኩ። እየዞርኩ እንግዲህ ቡና ቤቶችን ቴስት አድርጌያለሁ ከትልቅ እስከ ትንሽና
ያው ሰው ስኳር ነው የሚጠጣው ቡና ሳይሆን እንደዛ እንባላለን እኛ። አዎ በሰውም አይፈረድም። ለምን አንደኛ ቡናው አንደርግሬድ ነው፣ ሁለተኛ ነገር ደግሞ ወይ አሩ ነው የሚቆላው። እነዚህ ነገሮች ተያይዘው ሰው ስዊት ነገር ኤክስፔክት አይደረግም። ስለዚህ ባይ ዲፎልት እንግዲህ ህዝባችን ጥሩ ቡና ብሎ የሚያስበው የሚመርም ቡና ነው። ቡና ደግሞ ለማምረር በጣም ቀላል ነገር ነው። ስዊት አርጎ ለመጠጣት ይሄን እንደዚህ አርጎ ያለ ስኳር ለመጠጣት ግን በደንብ እውቀት ይፈልጋል፣ በጣም ብዙ ነገር ይፈልጋል። እና የኔ ቡና እንግዲህ ስመጡ እንጂ የምታረጉበት ይሄ የካፌን ኮንቴንቱ እንዳይጠፋ ተደርጎ አንደኛ ይቆላል፣ ሁለት ያው እንዳልኳችሁ ቡናዎችን በተገቢ መልኩ ሰሌክት አድርጌ ሶርት አድርጌ ነው የምሰራው። የማስ ጉዳይ አይደለም። እኔ ቤት የሚሰራው የሚመጣ ሰው ያችን ነገር ኮንሲስተንሲ ይዤ 20 ዓመትም ሰራው 30 ልጄም ደረሰ ልጄ ያችንን ነገር ሁል ጊዜ ያስቀጥለን መሄድ። እንዲያውም ባለፈው ሙኬ ሲያወራ ሰምቼው ነበረ። አንድ እንትን ላይ ሲያወራ ስለ ማስ ስለ እንትን ጉዳይ ስታወራ ነበርና የኛ ፕሪንሲፕል ይሄኛው ነው። የተሻለውን ነገር ይዞ ማስ ሳይሆን ጥሩ ነገር አቅርቦ ያንን ቻርጅ ማድረግ ያንን ነው የምንሰራው። እንግዲህ ያው የሚያነቃችሁ ቡናው አሮ አይቆላ ሲያርድ ካፌን ኮንቴንቱ ይሞታል። ስለዚህ ያው አሻራው ነገር ነው የምንጠጣው፣ ገለን ነው የምንጠጣው። ስለዚህ ያው እነዛን ነገሮች እንግዲህ 10 ምናምን ሂደቶች አሉት እችን ጥሩ ቡና ለመጠጣት ማለት ነው። ከዛ ጋር ተይዞ እንግዲህ በብሉ የምንሰራ ስራ አለ ማለት ነው። ናይስ። እስቲ አሁን ደግሞ መጀመሪያ ይሄን ልጠይቅ። አንዳንዴ ምን እላለሁ እኔ ወደኋላ ሄጄ በህይወቴ ሳይ የሆኑ ሞመንቶች አሉ፣ ጥፋቶች ወይ አሁን ወዳለህበት ወይ ያሳጠፉ ወይ ደግሞ ልትወስናቸው ብለህ ትተውና አሁን ወዳለህበት አቅጣጫ ትሄዳለህ። እነኛም ፖይንቶች ቴንኪው አልሐምዱሊላህ ላለ ያኔ እኮ እንደዚህ ወስኜ ቢሆን ኖሮ አሁን ባለሁበት መስመር ላይ ላገኝ እችላለሁ፣ በሌላኛው አቅጣጫ ሊሄድ ይችላል። ለምሳሌ ሲምፕሊ እኔ ትምህርት መማርና ንግድ መነገድ የሚል አርሊ ድሮ እንደዛ አይነት ነገር ነበረ። አካባቢም እንደዛ አይነት ዲስከሽን ነበር እና አንዳንዴ ቁጭ ብዬ እንደው ቀጥታ ወደ ንግድ ገብቼ ቢሆን ኖሮ ትምህርት ውስጥ አልሄድም። ትምህርት ውስጥ ባልሄድ ኖሮ ነገሮችን አሁን ማለት አናላይዝ ማድረግ በጣም ወደው ፓርት አለ። የሆነ ነገር መጪው ጊዜ ምን ሊሆን ይችላል፣ የፋይናንሱን ምኑን ኢንቨስትመንት ኤሪያ ብር ከማግኘቱ በላይ ቁጭ ብሎ ማሰብ ማስተንተን ደስ ይለኛል። እንግዲህ ቀጥታ ነጋዴ ሆኜ ቢሆን አስተነትናለሁ፣ አስባለሁ። ግን ይሄ ፍሬም ቲዮሪዎችን እኔ አሁን በትምህርት ቤት ባገኘናቸው ቲዮሪዎች መልክ ላላረገው ይችል ነበር። እንኳንም ቀጥታ ወደዛ አልሄድኩ፣ ወደ ትምህርት ሄድኩ ምናምን እላለሁ። እንዲህ ሞመንቶች አሉ በህይወትህ። አሁን ለደረስክበት ቦታ ላትደርስ የምትችልባቸው ውሳኔዎች ጠረጴዛ ላይ ቀርበው ቢያውቅ ኖሮ ነበር ወይ? ላይክ በቃ ጊቭ አፕ ለማድረግ ይህንን በቃ ይቅርብኝ ምናምን ሊያስብሉ የሚችሉ ሞመንቶች፣ እንደዚህ አይነት ኢንሲደንቶች አሉ ህይወት ውስጥ? አዎ ገጥሞኝ ያውቃል። የመጀመሪያው ያኛውን ቤት ከከፈቱ በኋላ ቤቱ ይሄ በገቨርመንት ምክንያት እንድንለቀቅ ስለተደረገ ከዛ ሞባውት ስናደርግ በቃ አየር ላይ 8 ወር ቆይቼ ነበር ምንም ሳልሰራ ማለት ነው። እና ያው ከአንዳንድ ድርጅቶች ጋር እያማከርኩ ምናምን ነበር አየር ላይ ለ8 ቆን የቆየሁት እና 4-5ኛ ወር ላይ በቃ ይሄን ነገር በቃ ልተውና ብዬ አስቤ ነበር። አስቤያለሁም ለመተው። አንደኛው እሱ ነው። 6ኛ ወሬ ላይ ነው 7ኛ ወሬ ላይ ኮባ ፒስትሪ የሳላሪ ኦፈር አቀረበልኝ እነሱ ጋር እንድሰራ 35,000 ብር አካባቢ መንስሊ። አዎ ትልቅ ብር ነው በጊዜው። እንደዛ ሳይቀርብልኝ አሰብኩ። ለምን ከጀርባ ብር የለኝም። አሁን ቀጣይ የምከፍትበት ብር እዚህ ለመክፈት ማለት ነው ብር የለኝም። ከዛ የተወሰነ ሰራሁ እነሱ ጋርና 100,000 ብር ሞላ። እውነት ለመናገር ቤት የጀመሩት በ95,000 ብር ነው። ይሄኛውን ራሱ እግዚአብሔርን ይሄን ሁሉ ማጂክ መሰራበት ቤት 95,000 ብር ነው እጄ ላይ የነበረው። ያው ትሬኒንግ በመስጠት ነው ያን ብር ያጠራቀምኩት። ያችኛውን ደግሞ በ65,000 ብር ነው በ56,000 ብር ይቅርታ፣ 56,000 የመጀመሪያው የተዘጋችው ማለት ነው። እሷን በዛ ነው የጀመርኩት እና በዛ መሀል ከጀርባ እነሱ 30 ምናምን ኦፈር ሲያቀርቡልኝ ከጀርባ ምንም ብር ስላልነበረ
1 2 ዓመት 3 ዓመት ተቀጥሬ ልስራና ከዛ ባክላርግ ምናምን የመተው ግን ሙሉ ለሙሉ የመተው ሀሳብ ግን ጭራሽ አልነበረኝ። በቃ ሁሌ ከዛ ከፈረሰ በኋላ ከአልጋዬ ጀርባ ሎጎዬን አስቀምጬ ነበር ከትራስ እግዚአብሔር እና በቃ ማታ ስገባ እንተያያለን በቃ ልብስ መግዛት ተጠቀምበት ሎጎ ውስጥ ያለው እና እንደ ወጣት ምናምን አይደለሁም ማለት ማገኘውን ነገር አልለብስም አልዘነጠም በቃ ቁጭ ነው ማረጋት ማለት ዛሬ ነው ሽክ ብላይ ዛሬ በአመት አንዴ ሱፍ ለብስኩ እና ከተሰራ ራሱ 2 ዓመት መዛል አሁን ሱሪ እየጠበበኝ ነው ትንሽ ሲመጣ ቆሞ እና እንደዛ እያረኩኝ የተወሰነ እንትን ብዬ ወደዚህ ባካፕ አረኩኝ። ግን ያው ለተወሰነ ጊዜ መተው እንትን ለጠየቀኝ ጥያቄ ነበረ። ሙሉ ለሙሉ ግን ጭራሽ ነው ያላሰብኩት። መተው ወይም በራስ መቆም ጭራሽ ነው ያላሰብኩት። እንደው በጣም ኢንተረስት ያደረገኝ በዚህ እንትን 95,000 ብር ምን አይነት ማጂክ ሰርተ ነው እቺን ኮፊ ሾፕ ከነ ማሽኗ ብቻ ያደረካት? እስቲ ንገረን። በዛውም ባይዘው ብታነሳው እኛ ምን እንላለን መሰለህ ሪዝቅ ያው በእስልምና ሪዝቅ ይባላል ወይም በኖርማል አማርኛው በረከት ምን ነገር ብታገኘው ሪዝቅ ከአላህ ነው ሪዝቅ ከፈጣሪ ነው እንላለን ወይም በረከት ከፈጣሪ ነው እንላለን። ምን ማለት ነው? አንተ የፈለገው ጣ ውረድ ሰበቡን ነው የምታደርሰው ምክንያት ነው የምትሆነው ፈጣሪ ይጨመርበታል። መልፋት መፍጋት ምናምን አለብህ። at the same time አንተ የምታውቀውን ነገር የካምፓኒ ሴክሬትን እንደ ካምፓኒ ሴክሬት ይዛል። ቤዚክ የሆኑ ነገሮችን ደግሞ ለሌላ ሰው ስላካፈልክ የሚቀንስ ነገር የለም። እኔ አንዴ ምን ገጠመኝ መሰለህ አዳማ መኪና ባንክ ፊት ለፊት ላቆ አንበሳ ባንክ መሰለኝ አዳማ ያለው ብራንች ሆነ ነጭ ነው አስተዋውሳለሁ። በጊዜው ላቆም ወደ ኋላ መጣው ባንክ ልገባ ማለት ነው። ወደ ኋላ እየመጣው ከስራ ላይ ያየሁት አንድ መጽሐፍ ደርድሮ የሚሸጥ ሰው አለ። ከዛ ልክ መኪናውን አቁሜ ወርጄ ልገባ ስላየሁት ለካ መጥቼ ዘግቼበታለሁ እንዳለ ማለት ነው። እሱ ላይ የሆነ ኮንሺየስ አልሆንኩም። አንዴ እንደዛ እንትን ይላል እንዴ ወይኔ ዘጋውብህ አይደለ ላንሳልህ መኪናውን ምናምን ብዬ አለኝ። በጣም ነው የገረመኝ። አተኔ የኔን ርዝቅ ምትከፍትና ምትዘጋው አለ ማለት የኔን በረከት ምትከፍትና ምትዘጋው ፈጣሪ ከጻፈልኝ የትም አይሄድም ገብተህ ተስተናግደውታ አለኝ። ብዙ ሰው ላይ ሾክድና እንትኑን ልንገር መጨረሻው ወደ ባንክ ስገባ ስትራይክ አደረገ። ምክንያቱም እኛ እንሮጣለን የሆነ የጎደለ የሆነ ምናምን ይላል። ከዛ ባንክ የሆነ ትራንዛክሽን ፈጽሜ ስመለስ ሰውየው አእምሮ ላይ ስለነበረ ሄጄ መጽሐፎች የምፈልጋቸው መጽሐፎች እንዲገዝቼ መኪና ውስጥ ጭኜ ሪዝቅ አይደለም የዘጋውበት ብዙ መጽሐፍ ነው የገዛው። ፕሮባብሊ አይ ዶንት ኖ 9 10 ይሁን አላውቅም። ብቻ በጊዜው ትንሽ ቆየት ብሏል። መጽሐፍ ገዝቼ ስበጣ ከዛ ስስቅ የነበረው ወደ እየነዳው ለካ ሪዝቁን አይደለም ይዘው ፈጣሪ ያንንችን ሰበብ አድርጎ ለሱ ሪዝቅ ሰጥቶታል። ስለዚህ ምንድነው ያለንን የምናውቀው ኦፍ ኮርስ ካምፓኒ ሴክሬት እንዳለ ሆኖ በምንችለው ማካፈል ያጎድላል ብዬ አላስብም። በዚሁ አድሬስ እንድታደርገው የምፈልገው አንድ 95,000 ብሯን እንዴት እንዳደረክና አንድ ሰው ኮፊ ሾፕ ውስጥ ቢገባ አንደኛ የሚያዋጣ ቢዝነስ ነው ወይ፣ ሁለተኛ መጠንቀቅ ያለበት ኮፊ ቢዝነስ ውስጥ ሲገባ፣ ሶስተኛ ፕሮሰሱ ከሀስከተ ፕሮሰሱን በዚህ ሂደት እስቲ በየብቻ እንሄዳለን እናስታውሳለን። አሁን መጀመሪያው ከመጀመሪያው ከ95,000 95,000 ብር ላይ አይ ቲንክ ዳሽን ላይ 70,000 ብር ነበረኝ። ሌላ አንድ ባንክ ላይ ደግሞ 25,000 ብር ነበረኝ። የ3 ወር በ15 በ15 45,000 ብር ከፈልኩ። የሆነ ጥርጣሬ ግን አለ። በቃ አዎ የሆነ ጥርጣሬ አለ። ግን በቃ ሞክሬው ኦፕሽን አለኝ መቀጠር እችላለሁ። ኮንፊደንስ ለምን እጄ ላይ ነው ሙያው እጄ ላይ አለ። 45,000 ብር ከፈልኩኝ። ከ95,000 ብር 45 እንግዲህ ያው 50,000 ብር እጄ ላይ ቀረች ማለት ነው። ከዛ ወንበር በ500 እንትን ጋር ኡራኤል ጋር አሰራው 10 ወንበር ማለት ነው እና 4 ቴብል እና 5 ቴብል እንደዛ አሰራው። እንግዲህ ቅድም እንዳልከኝ ለኔ በጣም ብዙ ሰዎች በጣም ፖዚቲቭ ናቸው።
በጣም ማለት ነው። እኔ ፊት ያሳዝናል ይሆን አላውቅም። ሰው አልጠላም። ሰው በቃ እንትን ይለኛል እና አንድ ሰውዬ ኤሊያና ኮፊ ማሽን ውሰድ ይለኛል። እስክትገዛ እስክትቆም በፊት ትሬኒንግ አድርጌለት ስለነበረ ማሽን ውሰድ አላስከፍለኝም ሁላ እሱን። ያ ግን እንዲሆን ያደረገው መጀመሪያ ነው እና ማሽኑን አመጣሁ። ኦልድ ማሽን ነው፣ እሱን አመጣሁኝ። ሰራተኛ አልቀጠርኩም፣ ብቻዬን የነበርኩት። የክላስ ጓደኞቼ ቤቱን ቀለም አቀቡኝ። ቀለም ቀባ ነው ራስ ነው የቀባው። እንዴ ታዲያ ቀለም ቀባን። አከራዬ ካሊድ ውስጥ ቴብል ያለውን ቴብል እሱን ይሰጠኝ። እሱን ይሄን ማለት ነው አሁን ያለው። ፏፏ አረኩኝ። እሱ የተቀመጠ ነበር ተዘግቶ፣ ረዥም ዓመት የተቀመጠ ነበር። ውሰድ በቃ ምናምን አለኝ። ኦኬ እሱን ፏፏ አረኩ፣ ቀለም ቀባው፣ ጽድት አረኩኝ። እንደዛ አረኩ። ወንበር ቴብል ገዛው፣ ማሽኑን እጅ አመጣው። ስኒዎችን ርካሽ መርካቶ ሄድኩና ለምን እዚህ ውስጥ ስለሚገባው ነገር ብቻ ነው የምጨነቀው ነው ገዝቼ መጣሁ። ስለዚህ 17,000 ብር ምናምን አካባቢ ቤቱ ተከፍቶ 17,000 ብር አካባቢ እንደምጄ ላይ ቀረ። 17,000 ብር ከዛ ውስጥ ተርፎ ማለት እንግዲህ አንደኛ የዛኛው ኤክስፔሪየንስ አለ። የዛኛው ኤክስፔሪየንስ ከዜሮ አይደለም ይሄኛው። የዛኛው ኤክስፔሪየንስ አለ። ሁለተኛ ምን መጀመሪያ እንደሚያስፈልገኝ አውቀዋለሁ። አንድ ቡና ተፈልቶ ምን እንዴት ነው ሰርቭ ማድረግበት ምንድን ነው መንገዱ ብዬ ማለት ነው። ቡና ክሬዲት ተሰጠው 10 ኪሎ በዱቤ ማለት ነው። እሱን ወሰድኩኝ። እውነትም ግንባር አለ በጣም ግንባሩ ብቻ ሳይሆን እንዲሁም ኢንተራፕት ላለማድረግ ብዬ ነው። ቢውልድ ያደረጋቸው እንትኖች ኮኔክሽኖቹም በጣም ደግሞ ትረስትን የሚደረግ ማለት ትረስቱን እኮ ሰዎች ላይ ነው እንጂ ያለው ዌልዙ ኦልሬዲ በቃ ለቃላ ብሰጠው ምትለው አይነት ትረስት ቢውልድ አድርጓል። አንደኛ በካራክተሩ ካየህ፣ ከዛ ላይ ደግሞ በኮምፒተንሲ ባለው በቃ ዴሊቨር በሚያደርገው ነገር ሁለቱንም በቃ እንትን ብሏልና ስለዚህ ቀጥል 17,000 ብር ተረፈኝ። 17,000 ብር ተረፈኝ። ለ6 ቀን ምናምን ቴስት አስደረግኩኝ በ20 ብር ቡና ምናምን መስመር እስኪይዝ። ከዛ ግራንድ ኦፕኒንግ ለማድረግ አሰብኩ። ምንም ሳይሆን ግራንድ ኦፕኒንግ እና ማቀውን ሶሻል ሚዲያ ሁሉም ማቀውን ሰው ጠራሁና አንድ ግራንድ ኦፕኒንግ ሲደረግ እንግዲህ 200 ብር አደረኩት አንዱን ሰኔ ቡና። የዛኔ ሸቀልኩ። ጓደኞቼ የክላስ ጓደኞቼ ነበሩ። እነሱን ባጅ አስደረኩና ሰው ስላልነበረኝ እኔ ባሪስታውም ውስጥ በቃ ፈረንጅ መጥቶ ነበር። ፈረንጆች ራሱ እግዚአብሔር አለኝ ስቶሪ አስቀምጫለሁ። እና ራሴ እየሰራው እያስተናገርኩ እያልኩ ጓደኞቼ እያገዙኝ ምናምን እንደዛ ሲደረግ ከ17,000 ብር ላይ 23,000 ብር ነው ምናምን የዛኔ የሰራው ሄደ ማለት ነው። ወደ 41,000 ብር ምናምን አካውንቴ ላይ ሆነ። ከዛ በኋላ ልቤ በቃ ሞላ፣ ኮንፊደንስ ጨመረ። በቃ ገዛ ቶሎ መስራት ጀምሮ ቶሎ ቢዝነስ እንደዚህ ፍላየር ምናምን ማስፈተም ጀመር። ትምህርት ቤት ምን ሰው እየለመደ መጣ። በቀን 800 ብር መስራት ተጀመረ። 5 3 እያለ እንግዲህ አሁን 10 12 13 ፋንታስቲክ። ሁለተኛው ኢንድ ቱ ኢንድ አሁን ኮፊ ሾፕ ቢዝነስ እስቲ የተወሰነ ሄድበት። እንደዚህ አይነት ነገር ኮንሲደር ለሚያደርጉ ሰዎች መጠንቀቅ ያለባቸው ነገሮች፣ ቢዝነሱ ተጠንቅቀው ከሰሩት ስኬታማ ሊያደርጋቸው የሚችል ነገር ደግሞ ከዚህ ጀምሮ እዚህ ነው የሚለው። አሁን ይሄ የኮፊ ቢዝነስ አብዛኛው ነገር የተለመደው በቃ ይሄ በእንትን አፍልቶ መሸጥ ነው። አሁን እንደውም የመጣል ይሄ ስቲም የሚባል አሁን ምንድነው ስቲም የሆነ በኪትሏ እንትን ብሏት በወይ ሳይፈር ነው የሚባል በዛ አፍልተዋት በስኒ እየዞሩ በስኒ መሸጥ ማለት ነው። በሱ ተወርሷል በቃ ቢዝነሱ። ይሄ የመጣንበትም ካልቸር ጀበና ስለሆነ ሰዎች አንድ ስቴፕ ነው
ሰዎች እንግዲህ እንዳልኩ ነው የኛ ሀገር የቡና ቴስት 98% ሰው አውቆ አይደለም ቡናን የሚጠጣው። ቡና እንዲጠጡ የሚያደርጉ እንትኖች አሉት፣ ግን ህዝባችን በቃ ቡና ጠጥቶ መሄድ ነው እንጂ እዛ ቤት ሄጄ ቡና አልጠጣ የሚል ሰው ጥቂት ነው ያለው። እና ይሄ የኮፊ ቢዝነስ አንደኛው እንትን ይፈልጋል ኤክስፔሪየንስ ማለት ይሄ በስቲም ቡና ሽጣ የትም አትደርስም። አሁን ይሄ በስን እያዞርከው ሽጣ የማስራ ለመስራት ደግሞ 400 ቤት አሁን እኔ ቤት 400 ሰው ቢመጣ ሁለት ሰራተኛ ሰርቫይቭ አያደርጋቸውም። ያን ሁሉ ሰው ኳሊቲ ኮምፕሮማይዝ አይሆንም። ያው ከማርኬት ሴግመንቴሽን አልፎ እንግዲህ የፕሮዳክት ጉዳይ ይሄ አሁን እኛ ሀገር ከስተመር አሁን የቤት ከስተመር ሲመጣ ፍሬንድሊ ነው የማደርገው አይደል? እናንተ ይሄ ስማይል ፌስ ሁሌ ያለው አብሮ ምንዳውቀ እንደ ልጅ ነው እንትን አፕሮች የምታደርገው። ይሄ ደግሞ ልክ በትልልቅ የሆኑ ሰዎች እንደ ፋዘር እንደ ወንድም የፈለገ ጥሩ ነገር ቢመጣ ከፍትፍቱ ፊት ማሁን ይባላል አይደል? እሱ በጣም ኢምፖርታንት ነገር ነው። እኛ ቤት ሰው ሲመጣ የግድ ቡናውን ብቻ ጠጥቶ እንዲሄድ ሳይሆን እንደ ድርጅት እንደ ስታርታፕ እነዛን ሰዎች አብሮ ረጅም ጊዜ ይዞ የመሄድ ኦኬ ያው ዘንድሮም ሳይሆን የሚመጣውን 10 ዓመትም በቤት እንኳን መምጣት ባትችል ልክ እንደ ዘመን ባንክ ቤት መጠን እናፈላለን። አላማችን እንደዛ ነውና ይሄ ከስተመር ላይ ያለን ሪቴንሽን እንደ በፊቱ ባይሆን ብዙ አሁን እናንተ ካልመጣችሁ ቤት የማይቀጥልም የስራት መቼም ደሞዝ መክፈል አልችልም። ስለዚህ ደሞዝ እኔም ነገ የተሻለ ለመሆን ከከስተመር ብር ስቀበል የሆነ ነገር ኤክስቼንጅ ሳረግ ይሄ እንትን በሆነ መልኩ ነው። እኔ ገና ትንሽ ነገር ነው፣ ግን ወደፊት ፕሮፌሽናሊ ነው ለማድረግ የምፈልገውና እነዚህን የከስተመርን ቫልዩ አንደርስታንድ ማድረግ እኔ በተወሰነ መልኩ ያደረኩት ይመስለኛል። በትንጧም ቢሆን ለዛ ነው አሁን እንደዚህ የሆንኩትና ትንሽም ብትሆን የከስተመሩን ቫልዩ ማወቅ ይሄ እንዳልኩ ፕሮዳክትህን ይሄ ዝም ብሎ ቀላል ሰው አለመሆን ቻሌንጆች አሉ። ያንን ነገር ማንም ድርጅት ያለ ክፍተት የሚሰራ ካምፓኒ የለም። ኢንተርናሽናልም ቢሆን የሆነ ፕሮብሌም ይኖራል። ፕሮብሌሞችን ግን አንድ ላይ አድርጎ የመስራት ፐርሰናል እንትን ራሱ ያስፈልጋል ብዬ አስባለሁ። እነዚህ ነገሮች የኢንተርናልና ኤክስተርናሉን የሰው ፓወር አንደርስታንድ ማድረግ እነሱ ነገሮች አሁን እኔ ቤት ፊት ለፊት ውሃ የሚቀዱ አይሱዞች አሉ አይደል? እነዚህ አይሱዞች አሁን ውሃ ይጠፋል፣ መስመር ይጠፋል። ስጡኝ ብላቸው አመጡ ይቀዱልኛል። ውስጥ እኔ ቤት እኮ ላይጠቀሙ ይችላሉ። ኢንቫይሮንመንት ላይ ያለ ሰው ራሱ አፕሮች ማድረግ እሱን እነዚህ ነገሮች እንደውም አሁን የኛ ኮፊ ሀውስ ሲከፈት በአራቱም አንግል ነው ማየት የምፈልገው። በጀርባ፣ በፊት ለፊት፣ በሰሜን፣ በደቡብ ማለት ነው። ለምን አሁን እዚህ ጋር ኮፊ ሀውስ ነው፣ እዚህ ጋር አልኮሊክ ካለ ይሄኛው ኢንቫይሮንመንት ኮምፎርቴብል አትሞስፌር አይኖረውም። ከፊት ለፊት አሁን የኛ አቧራ አለ፣ አይሱዞች አሉ። ግን ያንኛ በፖዚቲቭ ሲስተም ለማምጣት እየሞከርን ነው። እነዚህ ነገሮች አንድ ላይ ማድረግ የማየት ስራ ቢሰራ አሪፍ ነው ብዬ አስባለሁ። ኢንትረስቲንግ። በነገር ላይ ስታነሳው እኔ እንግዲህ ቃላብ ሾፕ ያለበት ፊት ለፊት አቧራ አለ። ገና ኮብልስቶንም አልተሰራም፣ አስፋልትም አልተሰራም። እዛው ነው ኮብልስቶን እና አስፋልት አለ። ግን እቺ ፓርት
ኮንስትራክሽን ሳይት አለ። ሳይት ላይ ውሃ ይቀዳል። በርካታ አይሱዞች በቀን በርካታ አይሱዞች ነው ቀድተው የሚወጡት። አቧራ ምናምን አለ። ግን ደንበኞች እንመጣለን ሁሉም ማለት ነው እና ኤክስትራም ነው ያየሁት ማለት ነው። እኔ ምንም አይመስለኝም ያን አቧራ ክሮስ አድርጌ መሄድ። በእግሬ ነው የሚሄደው፣ በእግራችን ነው የሚሄደው። ኢቭን መተን መኪናችን እዚህ አቁመን በእግር ነው ወክ አድርገን ወደ አንተ ጋር የምንመጣው። ሶ የምትሰጠው ኦፈር የምታደርገው ነገር ያለውን ቫሊዩ በደንብ የሚያመላክት ይመስለኛል። ያንን ጥሶ ሰው መሄድ መቻሉ። ያ ምንድን ናቸው ስቴፖቹ ኮፊ ሾፕ መክፈት? ያው የመጀመሪያው ያንን ነገር አንደርስታንድ ማድረግ። አሁን ኮፊ ሾፕ ከፍቶ ለመስራት ይሄ ማቴሪያል ምናምን አይደለም፣ እሱ ፋይናንሻል ኢሹ ነው። ትገዛዋለህ አንድ ቀን ወጣ። የመጀመሪያ ያንን ነገር ማስቀጠል። ሰርቪስ ነው የምትሰጠው። 400 500 300 ሰው በቀን ይመጣል። የዛን ሁሉ ዲሲፕሊን ከተለያየ ካልቸር ነው የሚመጣው። ሃንድል የማድረግ ውስጣዊ ፖቴንሻል የሰራተኞች የኛም እሱ። ስለዚህ የመጀመሪያው እሱ ነው። ይሄ ሰርቪስ የሚሰጥ ካምፓኒ ምን ያስፈልጋል፣ እንደ ፐርሰናሊ፣ እንደ ሀገር፣ እንደ ኤንቫይሮንመንት ምን ያስፈልጋል። እሱ ሙሉ አውቄያለሁ ማለት ሳይሆን እነዚህ ነገሮች መጀመሪያ እኔ ቤት እኮ ብዙ ሀብታሞች ይመጣሉ 5-6 መክፈት የሚችል ፋይናንሻል ያላቸው ግን መክፈት አይችሉም። ያ የሆኑ የፋይናንሻል ጉዳይ አይደለም፣ የፐርሰናሊቲ ጉዳይ፣ ስለዛ ነገር ዋጋ የመክፈል ጉዳይ ነው። እሱ የመጀመሪያው እርምጃ ያ ቢዝነስ ምን ይመስላል፣ እንዴት ነው መሄድ ያለበት፣ ይህን ነገር ከኔ ጋር አብሮ ሪሌት ያደርጋሉ ወይ ምናምን እንጂ ብር ስላለ ምናምን ተከፍቶ በ3 ወር የሚዘጋ ምናምን መሆን ሳይሆን ሪል የሆነ አንዳንድ ጊዜ ጥናት ይደረግ ምናምን ይባላል። ጥናት ተደርጎ ውስጣዊ እንትን ከሌለ የሚቀጥል አይመስለኝም። ተዘረጋዋለህ ሲስተሙን፣ ግን አንተ የምታስደርገው አካል የሆነ አካል ብዙ 5 6 7 8 9 10 ጥያቄ ሊጠይቅ ይችላል ያ ድርጅት። እነዛን ነገሮች ኦኬ እያልክ እየሞከርከው እንትን እየፈታ ለመፍታት የሚሞከር ካልሆነ እሱ ነው እንግዲህ። በሁለተኛ ደረጃ እንግዲህ ይህንን ነገር መሬት አውርጄ እሰራዋለሁ ከተባለ እንትን ማድረግ ፕራክቲካሊ የመጀመሪያ ውስጣዊ ነው ከምንም ነገር በፊትና የኔን ነው የምነግራቸው። ያንን ነገር ውስጣዊውን በቃ ይሄ ነገር ይሄ ነው ከጥናትም ስታደርግ ራስን ታየዋለህ በዛ ውስጥና ከዛ በኋላ እንግዲህ ፕራክቲካሊ ያንን የምሰራውን ስራ ፕራክቲካሊ አክሽን መውሰድ የሚሰራውን ስራ ያንን አክሽን ወስደው ሪሌትድ ታደርገውና ከውስጥ ጋር እዛ ከደረስክ በኋላ እንግዲህ ስለ ግብአቶች መውሰድ ነው። ፕሮዳክት ከማን ጋር ነው ሲስተም ፈጥሬ የምሰራው? እኔ አሁን ያው ጥሬ ቡናም አለ፣ የተቆላ ቡና መውቂያ ማሽን የለኝም። ጥሬ ቡናም ከእኔ እርሻ የለኝም። ግን የምትወስዳቸው ክላይንቶች ይኖረዋል። ከነሱን የፋይናል ፕሮዳክቱን ይሄ ፕሮዳክቱን እንትን ከፕራክቲካሉ ቀጥሎም እነዚህን ነገሮች ነው ቴክቴክ ማድረግ። እኔ አንድ ከስተመር ብቻ አይደለም ያለ ቡና የሚያቀርብ እሱን እርግጠኛ ነኝ ብለኝ እርግጠኛ ሊሆን አልችልም። ለምን አንድ ሰው የሆነ ጊዜ ያጣል፣ የሆነ ጊዜ ሚስ ያደርግ ይችላል እና 1-3-4 ክላይንቶችን ይዤ ነው የምጓዘው። ስለዚህ እነዚህ ነገሮች ፕሮዳክትን ከክላስ በኋላ ከፕራክቲካል ክላስ በኋላ ስለ ፕሮዳክት ስለ አክሰሰሪዎች እንትን ማለት ፋይናል አድርጎ መጨረስ። እነዛ ከሆኑ በኋላ እንግዲህ ያው ወደ ታርጌት ከስተመር መምጣት ነው። የቱ ጋር ነው መክፈት ያለብኝ የሚለውን እነሱን እንትን አድርጎ ያው ወደ አክሽን መግባት ማመቻቸት፣ ሰራተኞችን እንትን ማለት። አሁን እኛ ሀገር ምድር የተለመደው ዛሬ ይሄ ቤት ያልቃል ነገ ሰራተኛ ስራ ይጀምራል። እንደዛ አይደለም የሚኮነው። እኔ በመጣሁበት ኤክስፔሪየንስ አንድ ድርጅት ለከስተመር ኦን አድርጎ ሰርቪስ እስኪሰጥ ድረስ መጀመሪያ እያንዳንዱ ሲስተም ኦን መሆን መቻል አለበት የሚል እንትን አለኝ። አሁን ላይ እኔ አላረገውም እኮ ግን ወደፊት አቅም ሲኖር አረገዋለሁ። እና አንድ ሰው አሁን ነገ ከፍቶ የሚሰራ ከሆነ ከ2 ሳምንት በፊት ስለ ሲስተሙ፣ ስለ ሰራተኞች፣ ስለ ፕሮዳክቱ፣ ስላለው ካምፓኒ ፊውቸር፣
ሰራተኞች ማወቅ አለባቸው ብዬ አስባለሁ። ሰውየውም ከኢንቫይሮንመንቱ ጋር ማለት ነው እና እነዚህ ነገሮች ጥናት አድርጎ እንግዲህ ኦፕን አድርጎ መስራት ነው ይመስለኛል። ናይስ፣ በጣም አሪፍ። ቀሪዎቹን ደግሞ በጣም ኢንዴፕዝ ትሬኒንጎችም ስላሉ እዚህ ኤሪያ ላይ መሰማራት የሚፈልግ ሰው፣ ተጨማሪ ሀሳቦች፣ ጥያቄዎች ያለው ሰው አንተ ሪች አውት ያደርግሃል። እኔ የመጨረሻ ጥያቄ የሚሆነው እንዲያው ከዚህ በኋላ ምን አይነት እቅዶች አሉ? ምናልባት ሪቬል ማድረግ የምትፈልጋቸው፣ መናገር የምትፈልጋቸው፣ ከዛም ደግሞ ቀረ የምትለው ነገር ካለ ከዛ የሙኬን ሰምተን እንጨርሳለን። ያው የኔ ጎል እንግዲህ ወደፊት አረጋለሁ ብዬ የማስበውና በውስጤ የተቀመጠው ፖቴንሻል ያው ብራንች አውት ማድረግ ነው። አንደኛው ብራንች አውት ሲባል ኢንተርናሽናል የትኛውም ዓለም ላይ መጣው ኢንጆይ እንዲያደርጉት ቤቴ ነው። እሱም ማድረግ ከየትኛውም ዓለም ላይ የመጣ ሰው መጥቶ አሜሪካ ያለው ወይ አውሮፓ ያለው ወይ ኤዥያ ያለው ኮፊ እኔ ጋር ባላንስ የማድረግ ስራ ያለ ማድረግ ደግሞ የተወሰነ ጊዜ ነው እንጂ የሚከብድም አይደለም። እንደዛ ማድረግ ነው። ሌላው ያው ኢንስቲትዩሽን መክፈት ወይም ኮፊ ስኩል ከፍቶ ያው እንደኔ የስራ እድል መፍጠር። እኔ የሆነች በመስኮት የታየች ቀዳዳ አግኝቼ ነው ኦፖርቹኒቲ የተጠቀምኩት። ከዛ ሰፋ አድርጎ ደግሞ ይሄን ኦፖርቹኒቲ የማምጣት ስራ ብሰራ ደስ ይለኛል። ኢንስቲትዩት መክፈት ማለት ነው። ከዛ ጋር ተያይዞ እንግዲህ ያሉትን የኮፊ እንትኖች አብሮ አፕ ማድረግ ዲቨሎፕ ማድረግ እነሱን ነው እንግዲህ ያው እንዲሳካል በጣም ልባዊ ምኞት አለኝ። አይ ቲንክ እኔ እንግዲህ ሰው ከመጣ እስካሁን እኛ እየጠየቅን ሀሳብም እየሰጠን ነው። አንተ ደግሞ የምትጠይቀን ነገር ካለ? አክቹዋሊ አስቤ አልመጣሁም። የመጀመሪያው ጥያቄ ምንድን ነው? አሁን እኔ ጋዛ ድረስ እንድትመጡ ያደረጋችሁ ትልቁ ቁልፍ ምንድን ነው ማወቅ ፈልጋለሁ። ሁለተኛው ጥያቄ ደግሞ ቃላብ ይሄን የሚባል ኮሜንት ብትሰጥ የሚለው ነው። በጣም አሪፍ። የመጀመሪያው እኔ ልመልስ። ለምን አንተን ፒክ አደረግ እንዳል ቅድም መነሻችን ላይ ስንጀምር በረንዳ ፖድካስት ይዘን ከተነሳናቸው ዓላማዎች ውስጥ አንደኛው ምንድን ነው? እንዳንተ አይነት በጣም ብዙ አስፓይሬሽን ያላቸው ምንድነው ጊዜያቸውን እድሜያቸውን እዚህ እድሜ ላይ ሆነ ራሱ በጣም ዴዲኬትድ የሆኑ ሰዎችን ማምጣት ከዛ ለብዙ ሰዎች አንተ የሄድክበትን መንገድ የማሳየት ዓላማ ስላለን አንደኛው እሱ ነው። እኔ ኮሜንቱንም ብጨምር አሪፍ ነው። ሙኬ ሁለቱም ላይ ትሄድባቸዋለህ። ሪሊ በዚህ እድሜ ላይ ሆነ ብዙ ወጣት አሁን ያለበትን ስታተስ ታውቃለህ እና አንተ አትሞስት የምታውቃቸውን ነገሮች ኤክሴል እያደረግ ኢምፕሩቭ እያደረግ ስለመጣ እኔ ፐርሰናሊም የወሰድኳቸው ለርኒንጎች ያሉበት ነው። የከስተመር ሰርቪስ ፕሮቪዥን ላይ ቅድም ብለዋል። በቃ ሁሌም እርሊ ነው ቤቱ የሚከፈተው። ስንት ሰዓት ነው የምትከፍቱት? አንድ ሰዓት ላይ የሚከፈቱ ቢዝነሶች በጣም ጥቂት ናቸው እና እኛ አርሊ ነው የምንገባው። ብዙ ጊዜ ስራ ከመጀመሪያ የምንመጣው እናንተ ጋር ነው እና ኤቭሪቲንግ ሬዲ ነው እና በዚህ ልክ ዴዲኬትድ ሆኖ የሚሰራ ሰው ማየት በጣም ደስ ይላል። ኪፕ ሻይኒንግ ነው የምንለው ኮሜንታችን እሱ ነው። በርታለን። እኔም እንግዲህ የመጀመሪያው ለምን ያልከው እንደውም የመሰለኝ የነበረው ካፌ ለምን ትመጣላችሁ መስሎኝ ነበር። ለምን እኔ ጋር መጣችሁ ለካ ለፖድካስት የሆነ ቅድም ብያለሁ። የሆነ ነገር አይቼን የመገመት ያስደስተኛል። እኔ አሁን ያየሁብን ኳሊቲ ይዘህ ከቀጠልክ በእኔ ግምት ምንም ጥርጥር የለኝም በጣም ትልቅ ቦታ እንደምትደርስ። ዝም ብለን ፐርሰናሊም ስናወራ ከጓደኞቼ ጋር እናነሳለን። ለምን መሰለህ ያንን የምልህ ሰው ልጅ በሃርድ ወርኪንግ በጣም አምናለሁ።
የክፍለ ሀገር ልጅ ነኝ። አሚንም የክፍለ ሀገር ልጅ ነው እንትኑን ቀይሮ የከተማ ልጅ ነኝ ካላለ በቀር ማለት ነው። በፍጹም አይወጣልም። እና ላይፍ እንዴት ሀስል እንዳለው ዝም ብሎ በቲዮሪ ወይም በማነቃቃት ሳይሆን እኛ ያየነው ኦኬ ክፍለ ሀገር ስትኖር እንዴት ህይወት ለማሸነፍ የሚደረጉ ስትረግሎችን እናውቃቸዋለን። ያ ማለት ሁሉም ሰው እንደዛ ላይሆን ይችላል፣ ግን አንጻራዊ ወይ ጓደኞች ወይ አንተ ወር ምናምን የምታውቀው ነገር አለ። ከስር ተነስቶ ትምህርት ለመማር ኪሎ ሜትሮች አሉ፣ ጉዞዎች አሉ። ከዛ በእግርህ ለመቆም የሚደረግ ትግል ምናምን አለ። እኔ እሱ ትልቅ ሌሰን ነው ለእኔ። የትኛውም ኮሌጅ ገብቼ ካገኘሁት እውቀት በየትኛውም ኤክስፖዠር ከማገኘው እውቀት አይተናነስም። በዛ በፊት ባለኝ ሚሞሪ ያየኋቸው ኤክስፖዝድ የሆንኳቸው ወዳጆቼ አብረን ያደግናቸው ሰዎች እንዴት ህይወታቸውን ለማሸነፍ የሄዱባቸውን ጥረቶችና የደረሱባቸውን የማያቸው ነገሮች አሉ፣ ያየኋቸው ነገሮች አሉ። ሶ ሁሌ ሃርድ ወርከር ሰው ሳይ የጊዜ ጉዳይ ካልሆነ በቀር ያ ሰው በቃ ፈጣሪ ያሳካለታል። ዴዲኬሽኑን ኤፈርቱን አይቶ አንዱ እኔ በጣም ደስ የሚለኝ አሚን ያነሳው ነው። እኛ ብዙ ጊዜ ጠዋት ነው የምንገባው ስራ 12 ሰዓት ከምናምን 1 ሰዓት ሌት ከሆነ በቃ 1 ሰዓት ከ11 ከ20 እዚህ አካባቢ እንደርሳለን። ግን ሞስት ኦፍ ዘ ታይም ከ1 ሰዓት በፊትም ወደ ስራ እንገባለን። ብዙ ካፌዎች ክፍት አይደሉም። ብዙ እኔ እዚህ እኛ ያለን በብስራተ ገብርኤል አካባቢ ብሬክፋስት እንኳን ለመብላት 1 ወይም 2 አማራጭና ኦፕሽን ነው ያለው። ኮፊ ሾፕ ያንተ ሁሌ ክፍት ነው በዛ ሰዓት። ይሄ የሃርድ ወርኪንግ ለምን ቃላብ ከፍቶ ለምን እገሌ አልከፈተም? እገሌም እኮ ጥሩ ነገር ሊሆን ይችላል የሚሰራው፣ ግን በእኔ መመዘኛ ያን መመዘኛ ሉዝ ማድረግ አልፈልግም። መመዘኛ በአሚን መመዘኛ ይሄ የሃርድ ወርኪንግ መገለጫው ከዚህ ይጀምራል። አንድ ደንበኛ ሊሆን ይችላል እስከ 2 ሰዓት የምታስተናግደው፣ አንዱ ለምን ይቀርብሃል? የአንድ ደንበኛ 2 ይሆናል፣ 2 3 እያየ ነው። አንተም ቤት እኮ ለውጡን ከጊዜ ወደ ጊዜ እያየ ነው። አሞንግ ቬሪ ፈርስት ከስተመሮች ነን እኛ። ጥቂት ሰው የመጀመሪያ አካባቢ በነበረበት ሰዓት አሁን እየሰፋ ሶ እንዲህ አይነት ባህሪ ያላቸው ሰዎች የጊዜ ጉዳይ ካልሆነ በቀር የሆነ ቦታ በደንብ ይደርሳሉ። ከስተመር ሰርቪስ፣ ፈገግታ፣ ከሰው ጋር የምትግባባበት የምትሮጠህ ማሽን ላይ የምትሄድበት ሰራተኞች አሉ። አሁን ከ1 2 3 4 5 እያልክ ሄዳል፣ ግን ራስ ገብተህ እንትን የምትልበት እነኚህ ነገሮች እንትን ናቸው፣ ኢንግሪዲየንት ናቸው፣ እርሾ ናቸው ለነገ ለሚመጣ ስኬት። ስኬት ማለት ገንዘብ ምናምን አላም ፍላጎትህን ውስጥህን የምትፈልገውን አይነት ኑሮ መኖር ነው፣ ወይም ማሳካት ፈልጋለሁ ብሎ የምትለው ነገር። ሶ ይሄ ሌሰን ነው። እኛ እንደ በረንዳ ፖድካስት ደግሞ በጣም ሰክሰስፉል የሆኑ ሰዎችንም አምተን እናቀርባለን። በራሱ እነሱ በደረሱበት ደረጃ ብዙ መማር የሚችሉ ሰዎች ስላሉ አንተ ባለህበት ደረጃም በጣም በርካታ ሰዎች ይማራሉ። 90,000 100,000 200,000 300,000 ይዘው ምን ማድረግ እንዴት ማየት ማሰብ እንዳለባቸው የከበዳቸው ሰዎች አሉ። አንዳንዴ ተስፋ ያስቆርጣል። እኔ ከሰው ጋር ስታወራ ምንም ላለመቀበል በቃ አእምሮውን ዘግቶ ቁጭ ያለ በርካታ ወጣት አለ። በቃ ማማረር ብቻ ማማረር። ሁላችንም ህይወት ውስጥ ባይዘው 2 3 መብላት አቅቶን የተሰቃየንባቸው ጊዜያቶች አሉ። ወጣቶች አንዳንዴ ምን ሲያዩ ያለው መሰለ፣ የመጨረሻውን አንተ የምትነዳው ውድ መኪና ከሆነ እሷን ነው የሚያዩት። ቃላም መኪና አይነዳም አይደል? አሁን መኪና አልገዛህም አይደለ? ገና ነህ። ነገ መግዛት አይቀርም። ምን ያከንት ያለውደስ ግን ቃላብ ያለፈባቸው እነኚህ ፓዞች አሉ፣ ሂደቶች አሉ። እኛም ኦብዘርቭ ያደርግ እሱን ማየት የማይፈልግ በርካታ ወጣት አለ። ፍራስትሬት የሚያደርግ የሆነ ሰው የሆነ ነገር ሲይዝ እሱን ብቻ ውጤቱን ብቻ የሚያይ ኦኬ። እኔ ሙከሚል ዛሬ የሆነች መኪና ብነዳ የሆነ ሞተር ሙከሚል አሁን ያለውን መኪና መንዳቱን ነው የምታየው። የተራበባቸውን ጊዜዎች አታይም። በእግሩ የተጓዘባቸውን ጊዜዎች አታይም። የተቸገረባቸውን ጊዜዎች አታይም። ሰው ፊት የቆመባቸውን ጊዜዎች አታይም። ቤት መከራየት አቅቶት ሰው ጋር ተለጥፎ የኖረበትን አታይም። ብርድ የመታውን አታይም። ሶ ይሄ በጣም ሰክሰስፉል ሰው ስታነሳ ሁሌ ፍራስትሬት ወደ ማድረግ ሊሄድ ይችላል ሰው ቢሊዮኖች እንዲሆን። ያንተን ግን ላይፍ ነገ አንደኛ በደንብ ሰክሰስፉል ሆነ ወደ ላይ እንደምትሄድ ምንም ጥርጥር የለኝም። ጥያቄ ምልክት ውስጥ አልከተውም። ይሄን ካራክተርን ይዘህ ከቀጠልክ፣ ሁለተኛ አሁን የሄድክባቸው ለብዙ ወጣቶች ሌሰን ይሆናሉ። ለብዙ ወጣቶች ቅድም እንደ ቀልድ ያነሳዋል። ያው የእያንዳንዱን ፖይንት ዳይሴክት አድርገን አናወራውም ከጊዜ አንጻር እንጂ ለምን እንዴት ያ ደሞዝ ተሰጥቶ እንትን
አይ ይሄን ሲጀምር ባይሆን እንኳን ወደ ኋላ ተመልሼ ሙያ አለኝ ብለሃል። ይሄ ትልቅ ሌሰን ነው። ዛሬ ላይ ሀብታም መሆን ምናምን የሚል አክቹዋሊ ሶሻል ሚዲያውም ቅዠት ውስጥ ያለበት ነው። እኔ ሚሊዮነር ነኝ ቢሊዮነር ነኝ እኔ እንዲህ ነኝ ምናምን የሾው የበዛበት ነው። ያን ታይቶ ያ ካልሆነ ምናምን ብሎ ተስፋ የሚቆርጥ ብዙ ወጣት አለ። ግን ሙያ ኢምፖርታንት እንደሆነ በዛ ውስጥ አስተላልፋል መልእክት። ይታይም አይታይም የሆነ ሰው ዛሬ ስራ የለኝም ብሎ የሆነ ሙያ ቢማር ያ ሙያ ፎል ባክ ፕላን ነው። እኛም ጋር አለ። እኔም አሚንም ዩኒቨርሲቲ እናስተምር ነበር። እሱም እኔም ሁሌ እኔ ምን እላለሁ መሰለህ የሆነ ነገር ሪስክ ወስጄ ስሞክር ቆይ ባይሳካ ምንድን ነው ባይሳካ እኮ ያ ክቡር ሙያ ያለ አልጎ እዛ ሙያ ላይ ፎከስ አድርጌ ማስተማር እችላለሁ፣ ማሰልጠን እችላለሁ፣ ማማከር እችላለሁ። እነኚህ ሙያዎቼ ናቸው። ፓርሻሊ አሁንም ስፈልግ ሪዝቅ ማገኝባቸው ማለት ነው። ባይሳካልኝ እዚህ ጋር የምሞክረው ነገር ወደዚህ ይመጣል። ለምን ያ ነገር ስላለመለ ሶ ኤቭሪዋን ወጣቱ አንድ ነገር ላይ ብቻ ፎከስ አድርጎ ገዝቼ ሽጬ ሚሊዮን የሆነ ሙያ ተማር። አንድ ሰው ግራፊክስ ቢማር ኦንላይን እኮ የሆነ ነገር መስራት ይችላል። ስለዚህ ልክ ያንተን ኤክስፒሪየንስ ስታወራ ኦዲየንሱ ብዙ ነገር ይወስዳል። እኛም ብዙ ነገር እየተማረ ነው። አንዱ እሱን ነው እንትን ያደርግ። ሁለተኛ እንደው የምትነግሩኝ ፊድባክ ላልከው ስራ ላይ ባየሁት በጣም ጥሩ ነው። ስታንዳርዳይዝ ግን አድርግ። ስታንዳርዳይዝ ማለት ቃላብ ኖረም አልኖረም በቃ ልጆችህ አንተ የምትሰጠውን ነገር ዲሊቨር ማድረግ መቻል አለባቸው። ብዙውን ጊዜ ይሄን አሁን አንተ ማጥፋት ያለብህ ከኒቲ ግሪቲ ይሉታል ይሄ በእንግሊዘኛው ጥቅቅን ምናምን ነገር ሳይሆን ሰው ማፍራት ላይ አይ ካን ሲ ዛት ዩ አር ዱይንግ ዛት ግን ለማስተዋወስ ያህል ከዛ ምን ይሆናል መሰለህ ቃላብ ነገ ብራንቾች እንደፈለክ መክፈት ትችላለህ። ኖት ኦንሊ እዚህ ብቻ አስፓየር አታርግ። ኢስት አፍሪካ ኬንያ መክፈት ትችላለህ። አሉ እኮ ኢትዮጵያ ኮፊ ሾፖች ኬንያ ላይ አሉ፣ ናይሮቢ አለ፣ ታንዛኒያ እንዲህ እያልክ ልትቀጥል ትችላለህ። አልፎ ተርፎ እስከ ዩኤስ ድረስ አውሮፓ አሜሪካ ድረስ ማለት ነው። ይሄ ብታይዛም ዩኤስ ብታይ የምታያቸው ሾፖች አንተ ጋር ካለው ኮፊ አሰች እንትን አይደል። ምናልባት እንደውም ቤስት ኮፊ አንተ ጋር አለ። የውጭ ሀገር እጄ ከጠጣሁት ኤስፕሬሶ ነው የምትሏት እቺ በትንሿ ሻት የምትደረገው በእውነት ነው የምልህ እዚህ ሀገር የምጠጣው ማች ቤተር የትኛውም ኮንቲነንት ላይ ወሰድ ኤሽያ፣ አውሮፓ፣ አሜሪካ ኤኒ ኦፍ ኤክስፖዠር ኖሮኝ አላህ እድሉን ሰጥቶኝ አይቻለሁ። ብዙ ኤሪያዎችን አይቻለሁ። ኤስፕሬሶ ኢትዮጵያ የምጠጣውን ኤስፕሬሶ አላገኘሁትም። እኔ ቴስት የኔ እንትን ብላ አንተ ነገ እዛ ማታሸንፍበት ወይም ማታረግበት ምንም ይሄ ዝም ብሎ የመነቃቃት ነው። ዛሬ የምትሰራው ስራ ወደዛ ሊድ ያደርጋል። ስለዚህ ስታንዳርድ ካላደረክ ግን ምን ትሆናለህ መሰለህ እቺ አንዷ ሾፕ አስራት ይዛለች። ምክንያቱም ሁሌ ቃላብ መገኘት አለበት። ወደ ኔክስት ቢዝነስ መሄድ አትችልም። ስታንዳርዳይዝ አድርገህ ልጆችህ ውሃው የሚፈላው ያው ስለማላውቀው ቴክኒካሊ ነው 5 ደቂቃ ከሆነ በሰዓት ነው ማፍላት ያለባቸው በግምት ሳይሆን ማለት ነው። አንተ በግምት ልታፈላ ስለምታውቀው በአሮማ በምናም በማሽተት ምናም ሊሆን ይችላል። ሁሉም ሰው እንደዛ አይነት አቅምና ኳሊቲ ስለሌለው እንዴት ነው ስታንዳርዳይዝ አድርጌ ልጆቼ ላይ ጭኜ ልጆቼ ዊዛውት ሚ ኤክሰርሳይዝ የሚያደርጉት የሚለው ላይ በደንብ መስራት አለብህ። ልጆችም በጣም ጎበዞች ናቸው። ይሄ አንደኛ ነው። ሁለተኛ እነኚህን ካራክተሮች ሉዝ ማድረግ የለብህ። አንተ ላይ ያሉትን ኳሊቲዎች ለመሰለህ ገንዘብ አንዳንዴ መጥፎ ነው፣ ይሸውዳል። ማታገኘውም ይመስልሃል። አሁን አንዳንዴ ምንም ሳታገኝ 1000 ብር የሰማይ ያህል ይርቃል። ሺዎችን ስታገኝ 10 ሺዎች የሰማይ ያህል የራቀ ይመስላል። 10 ሺዎች ላይ ትደርሳለህ፣ 100 ሺዎች የሰማይ ያህል የራቀ ይደርስ። ስታገኘው ፕሮፐርሊ ማኔጅ ካላደረከው የሚጎዳህ ነገር አለ መልሶ ማለት ነው። ሰዎች አይተህ ከሆነ ጎበዝ ሆኖ ከሆነ ጊዜ በኋላ ቢዝነሳቸው ሲጠፋ ታያለህ። ብር መጣ ውሎ ይቀየራል ምናምን እቺ የመጀመሪያውን የመርሳት ነገር አለ። እነኚህ ካራክተሪስቲክስ አሁን እየሄድክበት ያለው ካራክተሪስቲክስ ሰው አክባሪነት፣ ከስተመር ሰርቪስ ላይ ጎበዝ መሆን፣ ሃርድ ወርከር መሆን እነኚህ ነገሮች ኦልዌይስ ካንተ ጋር ሊቀጥሉ ይገባሉ። ኦልዌይስ ቀናነት ፔይ ኦፍ አለ፣ ይከፍላል። አይኖ ቀና እንደሆን ካካል ያው እኛ በፕሪንሲፕላችን ሚዲያ ላይ ድቤ መምታት አንፈልግም። ለሆነ ሰው የሆነ ነገር በማድረግ ሂደት ውስጥ ድቤ መምታት አይደለም። ዋናው ቀልብህ ላይ ጥሩ ንያ ኖሮህ ለሰው የሆነ ነገር የምትችለውን በጥሩ ንያ የተደረገች 1 ብር ከሚሊዮን ትበልጣለች። እኔ እንደዛ አምናለሁ። ቀናነት ማለት ሪል ይሄ ጄኒዩን ቀናነት እሱን መተው የለብንም። የምታውቀውን ማካፈል። ቅድም ኢንተርቪው ስናደርግ ስለ ቢዝነሱ የምታወራቸው ነገሮች ምናልባት ሴክሬት የሚመስሉ አሉ፣ ግን ፈጣሪ መቼም አይጠልም። ይሄን ቀናነትና ሃርድ ወርኪንግ ምንም አይነት ሰብስቲቲዩት የለውም። ቃል ለማንም ምለው ነው። በህይወቴ
ቆሜ የተማርኩትን አንዳንዴ ምን አይነት ክርክሪን ስማርት ነው መሆን ያለብህ እባክህ ጠንክረህ ምናምን የሚባል ነገር አለ። ትረስት ሚ ከኔ ኤክስፒሪየንስ ካየሁት አካባቢ ላይ ካለው ኤክስፒሪየንስ ነጭ ፀጉር በደንብ እያወጣው ነው። ይሄ የሃርድ ወርኪንግን መልቀቅ የለብህም። ኦልዌይስ በጠዋት ተነስተህ ስራዎችን የምትለውን ነገር በፍጹም መልቀቅ የለም። እነኚህን ካራክተሮች ከያዝክ አንዳንዴ በቆምንበት ቦታ ሆነ ኔክስት ማይደርስ ይመስለናል። ይህንን ምንትን ማለት የለብህም። እኔ በጣም ደስ ብሎኛል አንተ ስታወራ አንዳንዶቹ ነገሮች እኔንም እየወሰዱኝ አለ አይደል የሚቀሰቅሱት እንትኖች አሉ። ሁላችንም የሄድንባቸው ጠመዝማዛ መንገዶች አሉ። ለኦዲየንሶቻችንም አይ ቲንክ በጣም የተሻለ ነገር ያለ ይመስለኛል። በእኔም በኩል ይህን ካልኩኝ በጣም ቴንኪው ቃላብ፣ በርታ። ወደፊት ደግሞ ትልቅ ቦታ ደርሰህ ያው እኛ በሚዲያ እያየን እናጨበጨባለን። ቴንኪው ሶ ማች በጣም እናመሰግናለን። እኔም በጣም አመሰግናለሁ። ያረብትለው ነገር ኤኒቲንግ ማስተላለፍ ምስጋና ብቻዬን አይደለም እዚህ የደረስኩት፣ በአንድ ነፍስ አይደለም ዛሬ ላይ የደረስኩት እና ብዙ እኔ ላይ ኮንትሪቢዩት ያደረጉ ሰዎች አሉ በአድቫይስ። አሁን አንተ የነገርከኝ አድቫይስ አለ እኔ እንደ ተፈጥሮ ይሁን ሰው የሚመክረኝ አስቀምጠዋለሁ እንትኔ ላይ ጭንቅላቴ ላይ እሱ መሰለኝ ዛሬ ላይ የሚያደረሰኝ እና ከስተመሮቼን ማመስገን ስለምፈልግ ከስተመሮቼን እኔ ጋር በመጡ ቁጥር ያው አንድ ልጅ እያሳደጉ እንደሆነ እንዲያውቁልኝና እንዳመሰግናቸው ቃላብ ኮፊ መጥቶ አንድ ቡና ይስጠጣ ቃላብን አፕሪሼት እያሳደጉኝ እንደሆነ ለማመስገን ነው። ከስተመሮቼን በጣም አመሰግናለሁ። ከዛ ጎን ለጎን ያው በመጀመሪያ ያው እግዚአብሔር ነው ፈጣሪ ነው የፈጠራት ነፍስ እሱ ስለሆነች ነፍስ የፈጠራት ከብዙ ነገር ከብዙ እንዳልኩ ከወላጅ ከማጣት ተነስቶ ብዙ ውጣ ውረዶችን ሃንድል እንዳደረግ ፖቴንሻል ሰጥቶኝ እዚህ ያደረሰኝ ፈጣሪን ሁሉ እግዚአብሔርን አመሰግነዋለሁ። ከዛ እንግዲህ ቀጥሎ ጎን ለጎን ኮንትሪቢዩት ያደረጉ ብዙ ሰው ስላለ ስም ጠርቼ ስለማልጨርስ እኔ ላይ ትንሽም ትልቅም ሳልን ሳይንቁኝ ይገባዋል ብለው በሀሳብም በፋይናንሻልም ባላቸውም ነገር ኮንትሪቢዩት ላደረጉልኝ በሙሉ እግዚአብሔር ይስጥልኝ፣ አመሰግናለሁ፣ ኑሩልኝ እላለሁ። እናንተንም በጣም ነው የማመሰግነው። በጣም ወዳችኋለሁ። እናንተ ያላችሁበትን ስታተስ እንትን ሳይል አክብራችሁኝ ጠርታችሁኝ ነገ መስመሩን ፖይንት አድርጋችሁልኛልና እናንተንም በጣም አመሰግናለሁ፣ ኑሩልኝ እላለሁኝ። አመሰግናለሁ። ይሄን ያለኝ ቃል እናመሰግናለን። በመጨረሻ እንግዲህ ቃላብ ኮፊ አሁን ያለው ብስራተ ገብርኤል በአዶት ሲኒማ ወደ ውስጥ ከአዶት ሲኒማ ራሱ መንገዱን ይዛችሁ ፕሮባብሊ 15 ሜትር 20 ሜትር ወይም ጊብሰን ትምህርት ቤት ነው አይደለ? ስኩል ኦፍ ቱሞሮን አለፍ ወደ ውስጥ እንዳላችሁ ነው። ቃላብ ኮፊ ብትሉ ማንም እዛ ጋር ያሳያችኋል። በተለይ እኔ ምን አይነት ሰዎች ቃላብ ጋር በተደውሉ ያው ስልኩንም አድሬሱንም እናስቀምጣለን እመክራለሁ። ቢቱቢ ቢዝነስ ቱ ቢዝነስ አይነት በኮፊ ሾፕ ኖሯችሁ ሮስትድ የሆነ ምናምን አይነት ኮፊ ታይፖችን መግዛት የምትፈልጉ ሰዎችም አይ ሆፕ ባሉበትም ለመላክ የምትችል ይመስለኛል። በዚህ ሂደት ውስጥ ምንም የተለየ እንትን ጉዳይ ሳይሆን ጥሩ ኳሊቲ አግኝታችሁ ደግሞ አንድ ስታርታፕ እየደገ ያለ ስታርታፕን ወደ ኔክስት ሌቭል መሄዱ ጥያቄ የለው እዛ ውስጥ ኮንትሪቢዩት የማድረግ ካልሆነ በቀርና በዛ ደረጃ እንትን እንድትሉ ፈልጋለሁ። ኮፊውንም መታችሁ ቴስት እንድታደርጉት ፈልጋለሁ። ያው ቃላብ በርታ። ሃቭ አ ናይስ ታይም። ቴንክ ዩ ባይ ባይ።